ገንዘብ ኖሯቸው ምን ላይ ላውለው የትኛውን ሼር ልግዛ ለሚሉ ሁሉ መፍትሄ ሊሰጥ የሚችል ማርኬት ተከፍቶልናል። የኢትዮጵያ ሴኩሪቲስ ኤክስቼንጅ ወይም ገበያው ጋር ሄደን ልክ ሱፐርማርኬት እንደምንሄደው ወይም ሱቅ እንደምንሄደው ሄደን ሼሩን እንገዛለን። ለምንድን ነው በደላሎች በኩል የተባለው? አሁን ያለው የገበያ ሁኔታ በስንት እየተሸጡ ነው? ባለፈው ሳምንት በስንት ተሸጡ? ለምን ወረዱ? ለምን ከፋሉ? የሚለው ኢንፎርሜሽን አካውንት እንደከፈታችሁለት ገንዘቡን ከባንክ አካውንቱ ወደ እናንተ ማስተላለፍ አለበት። አንድ ሰው ኢንቨስት ለማድረግ ምንም አይነት ሪኳየርመንት መሸጥ ያሰቡ ሰዎች አይ ታክስ ክሊራንስ ስለሚያስፈልግ ይሄ ነገር ይጓትብኛል ብለው እንዳይተው መሸጥ ከፈለጉ መጥተው መሸጥ ይችላሉ። ጤና ይስጥልኝ ተመልካቾቻችን፣ ዛሬ ከባለፈው የቀጠለ በአክሲዮን ገበያው እንዴት ነው የምንገበያየው፣ እንዴት ነው የሚካሄደው የሚል ጠቅላላ ያለ ዝግጅት ነበርን። ብዙ ተመልካቾች ለመሆኑ አክሲዮን ለመግዛት ስንፈልግ እንዴት እንደምንገዛ እያንዳንዱን ስቴፕ ንገሩን ብላችሁ ነበረ። ያንን በማስመልከት የአክሲዮን ግብይት ላይ በቀጥታ የሚሰሩ ባለሙያ ዛሬ ጋብዘናል። አቶ ብሩክ አድማሱ ይባላሉ። በአዋሽ ካፒታል የግብይት ክፍል ኃላፊ ወይም በእንግሊዝኛው ሄድ ኦፍ ትሬድ ናቸው። ወደ አቶ ብሩክ መጀመሪያ ራሳቸውን ያስተዋውቃሉ። አቶ ብሩክ። እሺ፣ ስሜ ብሩክ አድማሱ ይባላል። የአዋሽ ካፒታል የሄድ ኦፍ ትሬድ ነኝ። በአዋሽ ካፒታል ውስጥ ትሬዲንግን በተመለከተ የምንሰራቸውን ስራዎች ሁሉ የምናቀላጥፍበት ክፍል ኃላፊ ማለት ነኝ። በአዋሽ ካፒታል ከመግባቴ በፊት 14 ዓመት በፋይናንስ ውስጥ ልምድ አለኝ፣ አዋሽ ባንክ ላይ ማለት ነው። ከዛ በኋላ ካፒታል ማርኬቱ ከተመሰረተ በኋላ እና የአዋሽ ካፒታል ከመጣ በኋላ ደግሞ በዛ ውስጥ በፋይናንስም በሄድ ኦፍ ትሬድም አገልግያለሁ ማለት ነው። ስለዚህ ፋይናንሱን በደንብ ታውቀዋለህ? ከባክግራውንድህ ፋይናንስ ነው፣ የተማርከውም የሰራውን ፋይናንስ ነው። አሁን ደግሞ የበለጠ ፋይናንሱን ፕራክቲስ እያደረግከው ነው። በጣም ዛሬ እንግዲህ የደላሎች ሚና በአክሲዮን ግዢ ላይ ምንድነው የሚል ነው ዋናው ዝግጅታችን። እንዴት ነው ግብይቱ የሚካሄደው? አንድ ሰው ብዙዎቻችን እቃ መግዛት ሱፐርማርኬት፣ ሱቅ፣ ጉልት ምናምን ሁሉም ጋር ሄደን መግዛት እንችላለን። ግን የአክሲዮን ግብይት ሲባል ለብዙዎቻችን አዲስ ነገር ስለሆነ ግብይቱ እንዴት ነው የሚካሄደው የሚለውን ነገር በተለይ በግብይቱ ላይ ትልቅ ሚና ደግሞ የሚጫወቱት የአክሲዮን ደላሎች ናቸው። እነዚህ ደላሎች ምንድነው የሚሰሩት ወደሚለው ነው የምንሄደው። እንደው መጀመሪያ ግን የደላላን ኮንሴፕት ትንሽ በሀገራችን ኮንቴክስት ለማየት እንግዲህ በፊት ትራዲሽናሊ ደላላ ሲባል በተለይ የምናውቀው የቤት ደላላ አለ፣ የመኪና ደላላ አልፎ አልፎም አለ። እነዚህ ደላሎች ቤት ውስጥ የሚረዱን ሰዎች ደግሞ ለማግኘትም ደላላ እንጠቀማለን። ትራዲሽናሊ ደላላ የሚባለው እንዲያውም በአብዛኛው ቢሮም አይኖራቸውም፣ ቋሚ አድራሻ አይኖራቸውም። ብዙ ጊዜ የሆነ ቦታ አላቸው። እኔ እንኳን ማስታውሰው አሁን ለምሳሌ ቦሌ አካባቢ 17 የሚባል አንድ መዝናኛ አለ። እዛ ጋር ደላላ የቤት እንደዚህ ከፈለክ እዛ ጋር ይባላል። አይሮን ደርሰበት እንደሆነ ደግሞ ኮሜርስ አጠገብ አንድ ቴሌባር የሚባል ነበረ። እዛ ደግሞ ደላሎች መቀመጫ ነበር እና ደላሎች የሚቀመጡባቸውና ብዙ ሰው የሚያውቀው እንደዛ አይነት ነገር ነበረ። ሁለተኛው ደግሞ ደላላ ለመሆን በፊቱ በትራዲሽናል ሴንሱ የግድ በትምህርት ማለፍ የለብም። የግድ ንግድ ፍቃድም ላይኖረው ይችላል፣ ላያስፈልገው ይችላል፣ ቋሚ አድራሻም ላያስፈልገው ይችላል። እንደዚህ አይነት ሴታፕ ነበር። ከዛ ውጭ ደግሞ ብዙ ሰዎች ደላላ የሚባለውን ኮንሴፕት ኮኖቴሽኑ አንድ ሰው እሱኮ ይደልልሃል፣ እሱኮ አንድ ነገር ለመሸጥ ወይም ለመግዛት ያልሆነውን ነገር እንደሆነ አስመስሎ ያቀርብልሃል የማለትም ነገር ነበረው እና ይሄ ባክግራውንድ ስላለ አሁን የአክሲዮን ደላሎች በአክሲዮን ገበያው ላይ በጣም ትልቅ ሚና አላቸው። የአክሲዮን ደላላ ለመሆን የትምህርት ዝግጅት፣ ትሬኒንግ፣ ላይሰንስ ያስፈልገዋል ወይስ እናንተም እንደ ድሮ 17 እና ቴሌባር ላይ እናገኛቸዋለን? ምንድነው? እሺ፣ በጣም አመሰግናለሁ። የደላላ ኮንሰፕት አሁን አቶ ሚሊዮን እርሶ እንዳነሱት በጣም ኔጌቲቭ የሆነ ኮኔክሽን ያለው ነው። ኔጌቲቭ ኮኔክሽን እንዲኖረው ደግሞ ያደረገው ምንድነው? የሚያልፉበት መንገድ ስለሆነ አንደኛው እርሶ እንዳሉት የትምህርት ዝግጅት፣ ኃላፊነት፣ ተጠያቂነት እና ለሚሰሩት ስራም ማንም ሰው ሃይባይ የሚላቸው ሰዎች ላይኖር ይችላል። በኃላፊነት የሚሰሩ የሉም ማለት ግን አይደለም። ግን
ኔጌቲቭ የሆነ ኢምፕሊኬሽን አለው በብዙዎች ዘንድ። የሴኩሪቲ ደላላ ግን ከዚህ በጣም በብዙ የተለየ ነው። የቤት ላይክ ከዚህ በፊት የነበረውን የደላላ እንትን ስናነሳ ኢቭን እንኳን እኔ በባንክ ቤት ብድር ስገዛ ፕሮሰስ እያደረኩ በነበርኩበት ጊዜ እኔን ቤት ያጋዛኝ ሰው እኔ ጋር ቆሞ ማለት ነው እንደኔ አይነት ሌላ ቤት ለሚቀጥሉት ሰዎች ፍላጎት ለነበራቸው ሰዎች የ200 ሺህ ብር የ300 ሺህ ብር ጭማሪ አድርጎ ሲናገር እየሰማሁት ነበርና ለምንድን ነው ምናምን እያልኩት ነበር። ዜን እነዚህ ደላሎች ስለዚህ ማርኬቱንም ጭምር ማኔጅ ያደርጉበት የነበረበት ፕራይሶቹን ሴት ያደርጉበት የነበረበት መንገድም ነበር። ወደ ሴኩሪቲ ስንመለስ ወይም ደግሞ ወደኛ ፕሮፌሽን ስንመለስ ግን እነዚህ ይሄ በፊት የምናውቀው የደላላ አይነት ስትራክቸር አይደለም ያለው። መጀመሪያ አንድ ሰው የሴኩሪቲ ዲለር ወይም ብሮከር ለመሆን አንድ ሰው ትክክለኛው ትርጉሙ እሱ ስለሆነ ማለት ነው በፕሮክላሜሽኑ ላይ ያለው ብሮከር ለመሆን ለምሳሌ አንደኛው ከወንጀል ነፃ መሆን ማቅረብ አለበት። የስራ ልምዱ ከዚህ ስራ ጋር ተዛማጅ መሆን አለበት። የትምህርት ዝግጅቱ ይታያል። ላይሰንስ ይሰጠዋል። ሬጉሌት ይደረጋል። ላይክ ማርኬት ተከፍቷል፣ ሁሉ ነገር አለ። ስለዚህ ምንም ሬጉሌት የማይደረግበት ነፃ ገበያ አይደለም። የምንሰራቸው ስራዎች ሁሉ በኢሲኤምኤም በኢሲኤክስም ጭምር ኢሲኤምኤ ትልቁ በፕሮክላሜሽን የተመሰረተ ዋናው ገበያውን ሙሉ ሬጉሌት የሚያደርገው እሱ ሲሆን ኢሲኤክስ ደግሞ ገበያውን የፈጠረው የምንገበያየበትን መንገድ የፈጠረ ፕላትፎርም የፈጠረ እንትን ነው ተቋም ነው። ሁለቱም ራሳቸውን ሪኳየርመንቶችን አስቀምጠው በትልቁ አምብሬላ በኢሲኤምኤ ስር ሆነው ግን የራሳቸውን ሪኳየርመንቶች እያስቀመጡ የሬጉሌት ያደርጉናል። ስለዚህ በፊት እንደምናውቀው በፊት እንደምንሰማው ወይም ደግሞ ኤክስፒሪየንስ እንዳደረግነው የደላላ ኮንሰፕት ሳይሆን ሬጉሌት የሚደረግ በስነ ስርዓት ኃላፊነት የሚሰራ እናም ደግሞ በየጊዜው በየአመቱም ይታደሳል። የምንሰራው ስራ ከኢንድ ቱ ኢንድ በእነዚህ መነጽሮች ውስጥ እየታየ የሚሄድ ነው ማለት ነው። ስለዚህ ከዛ ትንሽ ሬጉሌትድ የመሆኑ እንትን ለየት ያደርገዋል ብዬ አስባለሁ። በደንብ ቁጥጥር ይደረግበታል። የትምህርት ዝግጅት አለው፣ ኃላፊነት አለው። ኃላፊነትም አለው። ይህንን የምናውቀው በእርግጥ ቀረብ ብለን ስናቅ ነው ወደ ማርኬቱ። ብዙ ሰዎች አሁን የምንሰማውን ነገር የሚሰሙት አሁን እርስዎ እንደዚህ አይነት የፕላትፎርም እና የእውቀት ሼር የምናደርግበት ነገር ባይኖር ሰዎች ብሮከሮች ደላሎች ናቸው ይህንን አሁንም ድረስ የሚሸጡት ምናምን ሲባል የሚሰጠው ኮኖቴሽን ያኛውን ኔጌቲቭ ነው። ግን ይሄ ከዛ ለየት ያለ ዳይሬክትሊ መንግስትም ኢንቮልቭ አድርጎ በስነ ስርዓት የሚይዘው ማርኬት ውስጥ ነው ያለ ነው ማለት ነው። ስለዚህ መጀመሪያውንም ላይሰንስ የተሰጣቸውም እንዲሁ ለማንም የተሰጠ ላይሰንስ ሳይሆን የትምህርት ዝግጅት፣ የስራ ልምድ፣ ከወንጀል ነፃ የመሆን ያ ሁሉ ነገር ታይቶ መንግስት አምኖበት የሚሰጥ ላይሰንስ ነው። ከዛም በኋላ ደግሞ ላይሰንስ ተሰጥቶ እንደፈለጉ ነው አይባልም። እናንተ የምትመሩበት አንደኛ በኢትዮጵያ ካፒታል ገበያ ባለስልጣን ቁጥጥር ይደረግባቸዋል። ሁለተኛ ከዛ አልፎ ደግሞ ያቅድም አንተ ያልከውን ገበያ የኢትዮጵያ የሴኩሪቲ ገበያ ሴኩሪቲ ኤክስቼንጅ ደግሞ የራሱ ህግ ስላለው ያንን ህግ አክብራችሁ ነው ያላችሁ። ስለዚህ በዚህ ሁሉ ህግ በዚህ ሁሉ ቁጥጥር ስር ነው እናንተ ኦፕሬት እያደረጋችሁ ያላችሁት ማለት ነው። ኤግዛክትሊ ይሄን ነው ላይክ ምን አይነት ነገር አለ አሁን ኢትዮጵያ ውስጥ አንዳንድ አዲስ ነገር ሲመጣ ቶሎ እንትን ያለ ማለት ነገር አለው። ፕላስ ደግሞ ያ ነገር ከመጥፎ ነገር ጋር መጀመሪያ ተያይዞ ከነበረ የቶሎ የመፍራትና እንትን ማለት ነገር አለው። እንደምናስተዋውሰው በፊት ሼር የሚሸጥበት መንገዶች ነበሩ። ባይዘዌ አሁን ሬጉሌትድ ሆነ እንጂ ሰዎች በተለያየ መንገድ ሼርን ይደልሉ ነበር። ልክ ነው። ያ ገዢዎች ይኖሯቸዋል፣ በሻጭ ሳይድም የራሳቸውን ሰዎች ይኖራሉ። ሰዎች መሀል ላይ ያገናኙ የራሳቸውን እንትን እየወሰዱ ይሰራ የነበረበትን መንገድ ነበር። ላይ ከተወሰነ ጊዜ በፊት አንድ ሰው እንደዛ የሚሰራ ሰው መጥቶ ነበር እኔ ጋር
በጣም በእንትን ነው ስራዬን ቀማችሁኝ ምናምን ብሎ ነው የመጣው እና በፊት እንደዚህ አይነት ሰራ ነበርና በጣም ነው እንትን ያረጋችሁት ምናምን ነገር አለና ሚሰራ እንዲሁ ዝም ብለን እያወራን በዛው የሚሰራበትን መንገድ ነገረኝና በፊትም የነበረ ማርኬት ነው የሚለውን ለማሳየት ነውና በላይክ በተለያየ ሶሻል ሚዲያዎች ውስጥ ይለጥፋሉ እንዘን ደግሞ በዛ ያንን አይተው ደግሞ የሚመጡ ሰዎች ይኖራሉ በዚህ እኩል ገዢ ይዘጋጅና ትሬድ የሚደረግበት መንገድ ነበረ ያኛው ሬጉሌተር ስላልሆነ ያኛው በዛ በኩል የሚመጣ ተጠያቂነት ስላልነበረ አካውንታቢሊቲ የሚነለው እሱ ስላልነበረ በዛ በኩል የሚሰሩ ስራዎች ትክክል ናቸው ትክክል አይደለም ብሎ ጀጅ ለማድረግም የሚከብድበት ነበር ስለዚህ አሁን ግን እንዳልኩት ኢሲኤምኤ ትልቁን ኢቨን ዲያሜትሮቻችን የምንሰራበትን ፓራሜትሮችን ኢንቨስትመንት ባንክ ሲባል ሁለቱንም የናንተ የምትሰሩት አድቫይዘሪንም የብሮኬጅም ሰርቪስ ስለሚሰራ በሁለቱ ማከል ሊኖሩ ስለሚገቡ ዲማርኬሽኖች ዎሎች ቻይኒዝ ዎል የምንለው የፕሮፌሽናል ቻይኒዝ ዎል የምንለው እሱን ሁሉ በትክክል መደረጉንና አለመደረጉን የሚከታተልበት ሁሉ መንገድ አለው አሁን እኛ ስንሰራ በእኛ መስሪያ ቤት ውስጥ ኮምፕላያንስ ኦፊሰሮች አሉ አንድ የብሮኬጅ ፈርም ኦር አድቫይዘሪ በእናንተም በኩል ያለ ኮምፕላያንስ አፖይንትድ ሪፕሬዘንታቲቭ ከሌለው ኦፕሬት ማድረግ አይችልም ላይሰንስ አይሰጠው ያ ኮምፕላያንስ ኦፊሰር ወይም ደግሞ አፖይንትድ ሪፕሬዘንታቲቭ የሚሰራው እኛ የምንሰራው ስራ ህጉንና የኢሲኤምኤንም የኢሴክስንም ህግ ተከትሎ ነው አይደለም የሚለውን ኮምፕላይ አድርጓል ወይ ከዚህ ህግ ጋር ተጣጥሟል ወይ የሚለውን ማየትና መከታተል እና ሪፖርት ማድረግ ይሄን ስለዚህ አንዱ ሬጉሌት የሚያደርገው ኦን ሳይትም በኮምፕላያንስ በኩል በሌላ በኩል ደግሞ በሲስተሙም ጭምር ነው ማለት ነው ይሄንን የምለው ለምንድን ነው እኛ የምናደርጋቸው ትራንዛክሽኖች ሲስተሙ ሬድ ፍላግ የሚያመጣባቸው ትራንዛክሽኖች ይኖራሉ እነዛን ትራንዛክሽኖች መተው ኦዲት ያደርጉናል ኢንስፔክት ያደርጉናል አምጡ እነዚህን ኦርደሮች እነዚህ ኦርደሮችን ኤክስኪዩዝ ስታደርጉ ባለቤቶችን ክላይንቶች ወይ ኮንሰልት ተደርገዋል የሚሉትን ነገሮች ሁሉ ሬጉሌት ያደርጉናል ማለት ነው ስለዚህ ኢንድ ቱ ኢንድ ኢንቾችን ጨምሮ ሬጉሌት የምንደረግበት ማርኬት ውስጥ ነው ያለነው አዎ ስለዚህ ሌላው ቀርቶ ቅድም እንዳልነው ኢትዮጵያ ካፒታል ገበያ ባለስልጣን አለ የኢትዮጵያ ሴኩሪቲ ኤክስቼንጅ አለ እነዛ ቁጥጥር ያደርጉባቸዋል ከዛ አልፎ ደግሞ እናንተ ካምፓኒ ውስጥ ይሄንን እነሱንም ወክሎ ይሄንን ቁጥጥር ደግሞ የሚያደርግ ሌላም ቁጥጥር ተቆጣጣሪ አለ ስለዚህ በጣም ብዙ ቁጥጥር ይደረግባቸዋል ይሄንን ካላደረግን ደግሞ ላይሰንስ የሚበናና ልክ ነው አንድ ብሮከር ወይም ደግሞ ሴኩሪቲ ዲለር ብሎ ያወጣ አንድ ካምፓኒ ኮምፕላያንስ ኦፊሰር እንደ ማንዳቶሪ ነው የሚታየው አፖይንትድ ሪፕሬዘንታቲቭ መሆን አለበት ካልሆነ ላይሰንስ አታገኝም ማለት ነው ያ ኮምፕላያንስ ኦፊሰር ቀጥታ ዳይሬክትሊ ሪፖርት የማድረግም መብት አለው ለኢሲኤም የሚያየውን ነገር ማለት ነው ያለበለዛ ደግሞ እነሱ መተው ያንን ፋይንዲንግ ካገኙና እሱ ሪፖርት ካላደረገ ደግሞ ያ ኮምፕላያንስ ኦፊሰር ደግሞ የሚጠየቅበት መንገድ አለ ስለዚህ እንደዚህ አይነት ማርኬት ውስጥ ነው ያለው የሚለው ነገር ስለዚህ ይሄ ሁሉ ቁጥጥር የሚደረገው በእናንተ በኩል አክሲዮን የሚገዙን ሰዎች ጥቅም ለማስከበር ነው ኤግዛክትሊ ስለዚህ ተመልካቾቻችን አሁን አንደኛው ጥያቄያችን እንዴት ጥቅማችን ይከበራል እንዴት እንዳልተጨበረበርን እናረጋግጣለን የሚለው የመንግስት መስሪያ ቤት የሆነው የኢትዮጵያ ካፒታል ገበያ ባለስልጣኑ ቁጥጥር አለ የኢትዮጵያ ሴኩሪቲ ኤክስቼንጅ ወይም የስቶክ ኤክስቼንጅ ቁጥጥር አለ ከዛው ውጭ ደግሞ ከዛ በተጨማሪ የናንተ የስራ ባልደረባ የሆነ ግን ተጠያቂነቱ ለካፒታል ገበያ ባለስልጣን የሆነ ሰው ያው ሁሉ ይቆጣጠራቸዋል ይሄ ሁሉ የገዢዎችን ጥቅም ለማስከበር የመጣ ነው ገዢዎች እናንተ ጋር ሲገዙ በእናንተ በኩል ሲገዙ ይሄ ሁሉ ቁጥጥር ተደርጎባቸው ስለሆነ ጥቅማቸው ምን ያክል እንደሚከበር ማወቅ መቻል አለባቸው ይሄንን ፖድካስት የሚከታተሉ በዚህ በፊት የነበረው ጊዜ ላይ አንድ እንግዳ አቅርባችሁ ነበር አንድ ስቴት ያደረገው ነገር አሁንም እኔም ደግሜ እንደ ሰርቪስ ፕሮቫይደር ስቴት ማድረግ የምፈልገው ነገር ኢሲኤም የተቋቋመበት ምክንያት የኢንቨስተሮችን ኢንተረስት ለመጠበቅ ነው አንደኛው ነገር የሚጠብቅበት መንገድ በተለያየ ስትራቴጂዎችን ይዘረጋል እንጂ the first thing first የኢንቨስተሮችን ኢንተረስት ፕሮቴክት ማድረግ ነው ኢሲኤክስም እንደዛው ፕሮፕ ትሬዲንግ የሚባላል አሁን ለምሳሌ ፕሮፕ ትሬዲንግ ማለት ካምፓኒዎች በኦን ቢሃፍ ኦፍ በራሳቸው ትሬድ የሚያደርጉበት ማለት ነው
ፕሮፕራይተሪ ትሬዲንግ ሙሉ ስሙ ሲባል ማለት ነውና ይሄ ፕሮፕራይተሪ ትሬዲንግ ያላቸው ካምፓኒዎች ወይም ደግሞ ሰርቪስ ፕሮቫይደሮች ምን ማድረግ አለባቸው? ኢቭን ኦርደሮች ኦፕሽኖች ቢኖረው ላይክ ማርኬቱ ላይ ኦርደሮች ኦፕሽን ላይክ ጥሩ ገንዘብ የሚያስገኙ ኦፕሽኖች ቢኖሩ ፍሮንት ራነር እንዳይሆኑ የሚያዝ ህግ አለ። እዚህን ያህል ወርደው ማለት ነውና ይህንን ሁሉ ዘርግተው የሚሄዱበት መንገድ አለና ይሄ ኢንተረስታቸው ይጠበቃል። ሌጋል በሆነ መንገድ ሴኩሪቲያቸውን ትሬድ ማድረግ ይችላሉ። ሊስትድ የሆኑ ካምፓኒዎች አሉ። ትናንትና እንደምናውቀው አባይ ተጨማሪ ሊስቲንግ ሆኗል። ይሄ አዲስ የሆነ የኢንቨስትመንት አማራጭ ነው። ቦንዶች ትሬጀሪ ቢል ላይ የነበሩ ቦንዶች ሰከንዳሪ ማርኬት ላይ መጥተው ትሬድ ይደረጋሉ። ይሄም አንዱ ነው። ትሬጀሪ ቢል አንዱ ነው። ስለዚህ እነዚህ ሁሉ ሬጉሌትድ የሆኑ በመንግስት የሚታዩ በመንግስት ሬጉሌትድ የሚደረጉ ኢንቨስትመንት አማራጮች ናቸው ማለት ነው። በጣም ጥሩ። ይሄንን ባክግራውንድ እንትን ካል ሰዎች እንግዲህ ሼር ለመግዛት ሲመጡ ወደ እናንተ ይመጣሉ። ስለዚህ የአክሲዮን ደላሎችን ያናግራሉ ማለት ነው። በመጀመሪያ አንዳንዱ ሰው ሲያስብ ከዚህ በፊትም እንደጠየቅ ነው ስንፈልግ እኛ የመሰለን የኢትዮጵያ ሴኩሪቲስ ኤክስቼንጅ ወይም ገበያው ጋር ሄደን ልክ ሱፐርማርኬት እንደምንሄደው ወይም ሱቅ እንደምንሄደው ሄደን ሼሩን እንገዛለን። ለምንድን ነው በደላሎች በኩል የተባልነው? እዛ ሴኩሪቲስ ኤክስቼንጅ ሄደን ለምን አንገዛም? ደላሎቹ ምን ያደርጉልናል? የሚል ጥያቄም ነበር። እስኪ የደላሎቹ ሚና፣ የደላሎቹ ጥቅም በተለይ ለገዢዎቹ ለኢንቨስተሮቹ ማለት ነው ሼር ለሚገዙ ሰዎች ምን ምን ጥቅም ይሰጧቸዋል? ምን ይነግሯቸዋል? ምንድነው የሚያደርጉላቸው? ይሄ ያልተማከለ የደላላ ስርዓት ሲኖር ኢንፎርሜሽኖችም ምኖችም ያልተማከሉ ይሆናሉ። በፕሮክላሜሽኑ መሰረት አንድ ብሮከር ማለት ኢንተርሚዲየተር ነው። በማርኬቱና በኢንቨስተሩ መካከል ያለ የመግቢያ በር ማለት ነው። ለምሳሌ አንድ ሰው ያልተማከለ የሆነ ማርኬት ላይ የሚሳተፍ ከሆነ የተለያየ አይነት ኢንፎርሜሽኖች የተለያየ አይነት የግብይት ስርዓቶች ይኖሩታል ማለት ነው። ግን ካፒታል ማርኬት ከተቋቋመ በኋላ ካፒታል ማርኬቱ ራን የሚደረግበት ገቨርን የሚደረግበት መንገድ መኖር አለበት። ሁሉም የመጣ ዝም ብሎ የሚጮህበት በፊት የነበረው አይነት አሰራር መሆን የለበትም። ለምሳሌ መጀመሪያ ካፒታል ማርኬት ሲመሰረት እንግዲህ በታሪክ እንደነበረው ሁሉም እየጮኸ ወረቀት እያነሳ እንዲ የሚልበት ጊዜ ነበርና ያ ገቨርን ለማድረግ አይመችም፣ ለተለያዩ ነገሮችም ያጋልጣል። ግን ሴንትራላይዝድ ሆኖ ማኔጅ የሚደረግበት መንገድ ሩልስ ጋይድስ ምናምን ሲኖሩት አንዱ የሚሰጠን ጥቅም ይሄ ነው። ብሮከሮች ኢንተርሚዲየተርስ ናቸው በማን በኢንቨስተሩና በማርኬቱ መካከል። ማርኬቱ ክሬት የተደረገበት በኤሴክስ በኩል ኢንቨስተሩ ደግሞ ዊሊንግ ሆኖ ኢንቨስት ለማድረግ የሚመጣ ሰዎች መካከል የቆሙ ሚዲየተር ናቸው። ጥሬ ትርጉሙን በፕሮክላሜሽን በኖርማል ትርጉም ስነ ኢንተርሚዲየተር የሚል ነው። ሚዲየት ማድረግ ነው። በባይም በሴልም ሳይድ ሆኖ ያንን ትራንዛክሽን ኤክስኪዩት እንዲደረግ የማድረግ ፍቃድ ብቃት ያለው ሰው ማለት ነው። በመሀል የሚያገናኝ ማለት ነው። መሀል አገናኝ ከሌለ ግን እንዳልኩት ሴንትራላይዝድ ይሆናል። ብዙ ነገሮች አሉ በኋላም የምንመጣባቸው የኬዋይሲ ችግሮች ያስከትላል ማለት ነውና ብሮከሮች መኖራቸው ጥቅሙ ይሄ ነው። ለምሳሌ አንድ እንደ ምሳሌ መጥቀስ የምንችለው ምንድነው መግቢያ በር በተለያየ መንገድ ሲሆን ቁጥጥር ለማድረግ በጣም ይከብዳል። መግቢያ በር በአንድ በኩል ሲሆን ግን ቁጥጥር ለማድረግም ይመቻል። በጣም አይታችሁ ከሆነ ፕሌን ውስጥ ኦንቦርድ ስናደርግ መግቢያ በሮች አንድ ናቸው። ያለበለዚያስ ግን ኦንቦርድ ማድረግ የሌለበት ሰው ኦንቦርድ ሊያደርግ ይችላል። ቁጥጥር ሳይደረግ ደግሞ የሚያመልጥ ብዙ ነገሮች ይኖራሉ። አሁን በፋይናንስ ደረጃ የምናያቸው አንቲ መኒ ላውንደሪዎች አሉ። ቴሮሪስትን በገንዘብ የመደገፍ ስራዎች አሉ ከኬዋይሲ ጋር የተገናኙ እነሱ ነገሮች ሁሉ ጥራት አይኖራቸውም ማለት ነው። ኢናንስ እሱን ለማድረግ የማርኬቱን ኳሊቲ ለመጨመር እንደገናም ደግሞ ማርኬቱ ላይ ያለ ኢንፎርሜሽን ዲሴንትራላይዝ እንዳይሆን ሴንትራላይዝ እንዲሆን እና ደግሞ የሚሰጠውም ኢንፎርሜሽን ኃላፊነት እንዲኖርበት የብሮከሮች ሚና በጣም ትልቅ ነው ማለት ነው። ከዚህ አንፃር ብሮከሮችን የምንፈልግባቸው ብዙ ምክንያቶች ይኖራሉ ማለት ነው። በጣም ጥሩ። ወደ አገልግሎት ስንመጣ አንድ የሼር ገዢ
ወደ ብሮከሩን ያገኘዋል። ፊዚካሊ ሁለቱም ሊገናኙ ይችላሉ። በአፕሊኬሽንም ቢሆን ወይም ፊዚካሊም ሊያገኟችሁ ይችላሉ አይደል? ፊዚካሊ ኢምፐርሰን ሲያገኟችሁ ምን ነገሮች ትነግሯቸዋላችሁ? መጀመሪያ እንደው ፕሮሰሱን ለመናገር አንድ ሰው እዚህ የካፒታል ማርኬት ውስጥ መሳተፍ የሚፈልግ ሰው የብሮከሬጅ አካውንት መክፈት አለበት። ልክ ባንክ አካውንት እንደምንከፍተው ማለት ነው። ኢኩዊቲም ላይ ይሁን ቦንድም ላይ ይሁን ትሬጀሪ ቢል ላይም ይሁን አሁን ትሬጀሪ ቢል በፊት ፋይናንስ ተቋማት ነበረው የሚሳተፉት። አሁን እድሉ ተፈጥሮልን ኤቭሪ ኢንዲቪጁዋል ትሬጀሪ ቢል ላይ መሳተፍ ይችላል። ትሬጀሪ ቢል ማለት የመንግስት የግምጃ ቤት ሰነድ የምንለው በአራት ቴነሮች የተከፋፈለ ነው። በ28 በ92 በ182 እና በ364 እነዚህ ላይ የመሳተፍ መብት ሰጥቶታል። እነዚህን ሁሉ ጥቅሞች ለማግኘት አንድ ሰው የብሮከሬጅ አካውንት መክፈት አለበት። ስለዚህ የመጀመሪያው ስቴፕ ልክ ባንክ አካውንት እንደምንከፍተው የብሮከሬጅ አካውንት መክፈት ማለት ነው። የብሮከሬጅ አካውንት ስንከፍት ሁለት ቦታ ነው የምንከፍተው። አንደኛው CSD ይባላል፣ ሴንትራል ሴኩሪቲ ዲፖዚተር የምንለው በአዋጅ ሰልፍ ሬጉላቶሪ ቦዲ ተብሎ የተቋቋመና ኢሴክስ የምንለው ደግሞ ገበያው። ምክንያቱም አንድ ሰው ሙሉ የትሬድ ሰርክሉን በምናይበት ጊዜ አንድ ሰው አካውንት ይከፍታል። ከዛ በኋላ ትሬድ ያደርጋል። ክሊሪንግ ኤንድ ሴትልመንት የሚሰራ አንድ አካል ያስፈልጋል። ልክ እንደ ሴንትራል ሴኩሪቲ ዲፖዚተር በናሽናል ባንክ ስር የተቋቋመ ማለት ነው። አሁን የተቋቋመው እንደሱ አይነት ክሊሪንግ ኤንድ የተገዛውን ገንዘብ ለሻጩ የተገዛውን ሴኩሪቲ ደግሞ ለባለቤቱ የሚያዟዙር ወይም ሴትልመንትና ክሊሪንግ የሚሰራ ሰው ያስፈልጋል፣ አካል ያስፈልጋል። አንደኛው እሱ ነው። ስለዚህ ይህንን ለማድረግ CSD ላይ አካውንት መክፈት አለበት አንድ ሰው። ስለዚህ እናንተ ጋር ሲመጣ አንድ ሰው አንደኛ የብሮከሬጅ አካውንት ይከፍታል። የብሮከሬጅ አካውንት ከፈተ ማለት ሁለቱ ላይ አካውንት ሲኖረው ማለት ነው። የCSD ላይ እና የኤሴክስ አካውንት ሲኖረው ማለት ነው። በኤሴክስም በCSDም አካውንት ሲኖረው አንድ ሰው ፉል የሆነ ብሮከሬጅ አካውንት ከፍቷል ማለት ነው። ስለዚህ አንደኛው የገበያው አካውንት ነው፣ ገበያው ላይ ለመሳተፍ። CSD ለምንድን ነው CSD የሚከፍተው? CSD የሚከፍተው አሁን በኢትዮጵያ ዲማቴሪያላይዜሽን ወጥቷል፣ በኢሲኤምኤ ዳይሬክቲቭ ወጥቷል። አሁን በፊት የምናውቀው በእጅ የሚያዝ ሰርተፍኬት ቀርቷል። ሁሉም ሰው ሰርተፍኬቱን እንዲመልስ ዲማቴሪያላይዝ ማለት ማቴሪያል ኦብጀክት የነበረው አንድ ወረቀት የነበረው ባለቤትነት መግለጫ አሁን ኤሌክትሮኒክስ በሚሆን መልኩ ተተክቷል። ያንን የሰራው ደግሞ CSD የሚባል ሴንትራል ሴኩሪቲ ዲፖዚተር ወይም ደግሞ በፕሮክላሜሽኑ መሰረት ስንሄድ የሼር ወይም ደግሞ ሴኩሪቲ ዲፖዚቲንግ ክሊሪንግ የሚሰራልን የኢትዮጵያ የሰነድ መዋዕለ ንዋዮች ግምጃ ቤት ተብሎ የተቀመጠው ማለት ነው አለ። እዛ ሴኩሪቲያችን ዲማቴሪያላይዝ መሆን አለበት። ስንገዛም ሴኩሪቲያችን የሚቀመጠው በዛ ስር ነው። የትም ቦታ ያለን የሼር ባለቤትነት ተሰብስቦ እዛች አንድ አካውንት ውስጥ ነው የሚቀመጠው ማለት። ስለዚህ ያንን መክፈቱ ግዴታ ነው። በዚህ በኩል ደግሞ ለማርኬት ውስጥ ዊንዶው የምናገኝበት ደግሞ የሴክስ አካውንት ያስፈልገናል። ስለዚህ የመገበያ አካውንት በአንድ በኩል ይከፍታል፣ እንደ ግምጃ ቤት የማስቀመጫ አካውንት ይከፍታል ማለት ነው። ስለዚህ ይህንን ከከፈተ በኋላ ነው አንድ ሰው ለዝግጅት ወይም ደግሞ ትሬድ ለማድረግ የሚሆነው። የኛ የካፒታል ማርኬት ወይም ደግሞ የዚህ ኤክስቼንጅ ስርዓቱ ፕሪፈንድድ ነው። አንድ ሰው አሁን ብዙ ጊዜ የሚያጋጥመን ሚስ አንደርስታንዲንግ ምንድነው? ያው ስማችንም አዋሽ ስለሚል ብዙ አንዳንድ የአዋሽ እንትኖች እኛ ጋር ሲመጡ ኦሬዲ ሼራቸው እኛ ጋር ያለ ይመስላል። እንደዚህ አይነት ሚስ አንደርስታንዲንግ አለ። ኦር ደግሞ አካውንት የሚከፍቱ እኛ ጋር ሼር የሌላቸውም በቃ አንድ አካውንት ሲከፍቱ ሼራቸው ኢሚዲየትሊ ወደኛ የሚመጣ ይመስላል። ግን ከዚህ ቀጥሎ ምን አይነት ስቴፕ አለ? ፕሪፈንድድ ነው የምንጠቀመው ማርኬት። አንድ ሰው አንድ ገበያ ላይ ለመሳተፍ ወይም ደግሞ እዚህ ማርኬት ላይ ለመግዛትም ለመሸጥም ለመግዛት ካሰበ መጀመሪያ የፕራይመሪ እና የሴኮንደሪ አካውንት ፑል አካውንት መክፈት አለብን እንደ ማለት ነው እንደ ግዴታ። ፕራይመሪ ላይ የሚሳተፍ ከሆነ ፕራይመሪ ላይ ያስገባል አካውንት እንደው ብሩን። ሴኮንደሪ ማርኬት ላይ የሚሳተፍ ከሆነ ደግሞ ሴኮንደሪ ማርኬት ላይ ያስገባል ማለት ነው። ፕሪፈንድድ ካላደረገ በስተቀር ያንን ቶፕ አፕ ፕሪፈንድድ ካላደረገ በስተቀር ወደ ገበያ መምጣት አይችልም። ስለዚህ አስቀድሞ ገንዘቡን አዘጋጅቶ ማስገባት አለበት። ልክ እንደዛው ሁሉ ደግሞ አንድ ሼር ለመሸጥ የሚፈልግ ሰው እኛ ጋር አካውንት ቢከፍትም ሼሩ ደግሞ ዲፖዚት መሆን አለበት ወደኛ። መጀመሪያ ኢሹወሩ ማይግሬት ሲያደርግ ዳታ
ያ ዳታ ቀጥታ CSD ላይ ይሄዳል፣ ዲማቴሪያላይዝ ይሆናል። ወይም ደግሞ ዲማቴሪያላይዝ ሳይሆን ሬጂስተርድ ይሆናል። ዲማቴሪያላይዝ የሚሆነው ያኛው ሰውዬ ሼር ምንድነው ሼር ሰርቲፊኬቱን ሲመልስ ነው። ስለዚህ ያ ሬጂስተር የተደረገው ሼር እኛ አካውንት ስንከፍት ሼሮቹ እንዳለ ተሰብስበው እዛ የሚገቡበት አለ። ከዛ በኋላ ያ ሼር ማለት እዛ ገባ ማለት እኛ ጋር አካውንት ከፈተ ማለት ያ ሁሉ ሼር እኛ ጋር መጣ ማለት አለ። ዲፖዚት የሚባል አለ። ሼሩንም ዲፖዚት ማድረግ አለበት እኛ ጋር ማለት ይሄን ያኔ ነው ትሬደብል የሚሆነው። ያ ሴኩሪቲ ወይም ደግሞ ያ ሼር ትሬደብል ነው የምንለው ያኔ ነው። ሼሩም ፕሪፈንድድ መጥቶ መጀመሪያ እዚህ የኤክስቼንጁ አካውንት ውስጥ መግባት አለበት። ብሩም እንደዛው የኤክስቼንጁ አካውንት ውስጥ መግባት አለበት ማለት ነው። ያኔ ነው ወደ ገበያ የምንወጣው ይዘ ነው ማለት ነው። ስለዚህ እነዚህን ፕሮሰሶች ሁሉ ካለፈ በኋላ ነው አንድ ሰው ማርኬት ላይ ትሬድ ማድረግ ወይም ኦርደር መስጠት የሚችለው ማለት ነው። ስለዚህ አንድ ሰው እኔ ሼር መግዛት እፈልጋለሁ፣ የዚህን ካምፓኒ ሼር መግዛት እፈልጋለሁ ካለ የመጀመሪያው ነገር የሚሞላው ፎርም አለ። ፎርሙ የተለያዩ ኢንፎርሜሽን ይጠይቃል። ያን ይሞላል። ከዛ ፎርሙ ከጸደቀ በኋላ ነው ገንዘብ ማስገባት ያለበት ወይስ ከመጽደቁ በፊት? ምክንያቱም ቅድም እንዳልከው KYC ወይም የዛን ሰውዬ ማንነት ማወቅ የሚባል ነገር አለ መሰለኝ። ማንነቱን ለምሳሌ ገንዘቡ በትክክል መምጣቱን እንደዚህ አይነት ነገሮች ካጣራችሁ በኋላ አካውንት እንዲከፍት ታረጋላችሁ። ለመግዛት ያሰበ ሰው ከሆነ መጀመሪያ አስቀድሞ ገንዘቡን ማስገባት አለበት። አሁን እንዳልከው መጀመሪያኛ ጋር ሲመጡ አካውንት መክፈት አለባቸው። አካውንት ሲከፍቱ አንዱ ብዙ የምንጠይቃቸው ነገሮች አሉ። ይሄም በኋላ በሰፊው መምጣት እንችላለን። የኢሲ የሚያወጣው ሚኒመም ሪኳየርመንት ወይም ደግሞ ሚኒመም ላይት ዲው ዲሊጀንስ የምንሰራበትና ስታንዳርድ የሚባሉ አሉ። በዛ መሰረት ነው አንድ ሰው እኛ ጋር ለመምጣት ሲል ያንን KYC የሚሞላ ማለት ነው። ፎርማችንን ኢቭን በዛ መሰረት ነው እንትን የምንለው። የምንጠይቀውም ኢንፎርሜሽን የተነሳ ነው ከዛ ጋይድላይን ተነስተን ነው ማለት ነው። ስለዚህ የምትጠይቁት ኢንፎርሜሽን የእናንተ መጠየቅ ሳይሆን በዋና የመጣው ከባለስልጣኑ። ይሄ ባይ ዘ ዌይ የማንም ሰው ፐብሊክ ላይ የወጣ እንትን ነው፣ ማንበብ ይችላል። አንድ ሰው ብሮኬጅ አካውንት መክፈት ሲፈልግ መሰራት ያለበት ዲው ዲሊጀንስ ያለ ፓርቲሲፔት ለማድረግ ሲፈልግ ማለት ነው። ምክንያቱም ይሄ ስታንዳርድ ነው በየትኛውም ዓለም ፋይናንሻል ተቋማት ላይ KYC እንደ አንድ ሪኳየርመንት የሚታይ። ባንኮችም አሁን ያን ባንኮች ኤግዛክትሊ ባንኮችም ኢቭን የሚጠይቁት ነገሮች አሉ። አሁን እንደ አልቲሜት አይደንቲቲ እንትን እየታየ ያለው ፋይዳ ነው። ባዮሜትሪክም እንደገና ደግሞ ሌሎችም አድራሻዎች ላይ ስላሉ በርዝ ዴት ምናምን እንደ አልቲሜት እንትን ሶ ኤቭሪቲንግ የሚስተካከለው ቱ ፋይዳ ያለን ኢንፎርሜሽን ነው። ከሱ በተጨማሪ የምንጠይቃቸው የፕሩፍ ኦፍ አድሬስ ለምሳሌ የቀበሌ መታወቂያ ማለት ነው። ስለዚህ ፋይዳ ትጠይቃላችሁ። የቀበሌ መታወቂያ እንጠይቃለን። የቀበሌ መታወቂያ ማምጣት ያልቻለ ሰው ወር ደግሞ ኤክስፓየር ያደረገበት ሰው ዩቲሊቲ ቢል ኢቭን አስቀምጧል። ዩቲሊቲ ቢል ማለት የውሃ የመብራት ምናምን የከፈለበት ኤግዛክትሊ አሁን ሎኬሽኑን ስለፈለግን ማለት ነው። ኤግዛክትሊ ሶስት ነገር ነው እኛ ላይክ አካውንት ሲከፈት መታየት ያለበት። አንደኛው ፕሩፍ ኦፍ አይደንቲቲ፣ ፕሩፍ ኦፍ አድሬስ እና ከዛ ውጪ ደግሞ ፈንዱ ከየት ነው የሚመጣው ይሄንን ዲክሌር ያደርጋል። ፈንዱ ከየት ነው የሚመጣው ማለት ከየትኛው ባንክ ከየትኛው ኖ ላይክ እዚህ ትሬድ የሚያደርግበትን ፈንድ የገቢ ምንጭ ምንድነው? የገቢ ምንጭ ምንድነው? የገቢ ምንጭ ምንድነው? አንድ ሰው ዝም ብሎ ተነስቶ ከመሬት የ1 ሚሊዮን የ2 ሚሊዮን የ3 ሚሊዮን የ4 ሚሊዮን እኔ ስፓይክ የሚያደርግ ትራንዛክሽን ማካሄድ አይችልም። ይሄ የKYC እንትን ያስነሳል። ለምንድን ነው ሰዎች በባንክ በኩል ናሽናል ባንክ የሚጠይቃቸው እንትኖች አሉ። ለምሳሌ ትራንዛክሽን ከ300 ሺህ ብር በላይ ሲሆን ሪፒትድ የሆነ ትራንዛክሽን ሲሆን ራሱ አለርት የሚሰጥበት የባክግራውንድ የሆነ ሲስተሞች አሉት። እዚህም ጋር ስንመጣ ኢሲኤምኤ እንደዛው ሪኳየርመንቶች አሉት። አንድ ሰው በካፒታል ገበያ ሳተፋለሁ ሲል ክሊን መሆን አለበት። አንደኛ ዳርቲ የሆነ መኒ ክሊን ማድረጊያ ቦታ መሆን የለበትም። ቅድም እንዳልኩት ለዛም ነው አንድ ሬጉሌትድ የሆነ ማርኬት ያስፈልገን። ሁለተኛ ደግሞ ቴሮሪስትን በእንትን የምንደግፍበትን መንገድ መሆን የለበትም። ስለዚህ ይህንን ፕሪቬንት የሚያደርግበት መንገድ አንዱ ምንድን ነው? የኢሲ የሚያወጣው ጋይድላይን ነው። አንድ ሰው ኦንቦርድ ለማድረግ እነዚህ ነገሮች ያስፈልጉታል የሚል ያወጣቸው ጋይድላይኖች አሉ። እንዳልኩ ፕሩፍ ኦፍ አይደንቲቲ፣ ፕሩፍ ኦፍ አድሬስ እና ፈንዱ ከየት ነው የሚመጣው የሚል ማለት ነው። ስለዚህ አሁን እዚህ ላይም ተመልካቾቻችን ማየት ያለባቸው ቢያንስ ሚኒማም በትንሹ
ወደ አንድ ብሮከር ሲሄዱ የቀበሌ መታወቂያ ፋይዳ መያዝ አለባቸው እና ቲን ነምበር ደግሞ መያዝ አለባቸው። ከዛ በተጨማሪ የሚያስፈልጋቸው ኢንፎርሜሽን ኢንቨስት የሚያደርጉት ገንዘብ ወይም ሼር የሚገዙበት ገንዘብ ከየት ነው የመጣው፣ ምን ሰርተን ያመጣው፣ በምን በኩል ነው ያመጣው የሚል ኢንፎርሜሽንም ይሰበሰባል። አሁን የኛ ስታንዳርድ አሁን ላይክ እንዳልኩ አንድ ሪቴል ከስተመር በሚመጣበት ጊዜ አትሊስት ላይት የሚባለውን የዲው ዲሊጀንስ ስራ መሰራት አለበት። ይሄን ኢሲኤምኢ በጣም በጥብቅ ከሚያቸው ነገሮች አንዱ እሱ ነው። የአካውንት ኦፕኒንጎቻችን ወስዶ ያስሞላ ነውና እጃችን ላይ ያዝነው ዳታ ምን አይነት ነው የሚል ኢንስፔክሽን ይሰራል። ላይክ ያልተማከለ ስርዓት ቢሆን ኖሮ ይሄኛውን መስራት አይችልም ነበር። ሶ ብሮከሮችም አንድ የሚያስፈልጉት ለዚሁ ስለሆነ ማለት ነው። መግቢያው በሩ ላይ ኦንቦርድ የሚያደርገው ሰው ኦንቦርድ ለማድረግ ትኬቱን ቆርጧል ወይ ኤግዛክትሊ አዘጋጅቷል ወይ የሚለውን ማየት አለባቸው። ፓስፖርት እንደሚያዩት ሁሉ ሶ ይሄኛውን የምንሰራው እኛ ነን። ስታንዳርድ ዲው ዲሊጀንስ ደግሞ የሚያስፈልጋቸው ሰዎች ሊኖሩ ይችላል። ለምሳሌ ፖለቲካሊ ኤክስፖዝድ የሆኑ ፐርሰን ተጨማሪ ዲው ዲሊጀንስ ተጨማሪ ኢንፎርሜሽኖችን እንንጠይቅ ጋይድላይን ያዛል። ለምሳሌ ኢቭን ፖለቲካሊ ኤክስፖዝድ የሆኑ ፐርሰኖች የሚያውቁ ወንድም፣ እህት፣ ልጅ፣ ሚስት፣ እናት፣ አባት ኤኒ ሪሌሽንሺፕ ካላቸው እሱ ተጨማሪ ዲው ዲሊጀንስ እንደዛ አለባቸው። ራሳቸው ዲክሌር ያደርጋሉ። ዲክሌር ካረጉ ደግሞ እኛ ተጨማሪ የምንጠይቃቸው እንትኖች ይኖራሉ ማለት ነው። እንደዛ አድርገን ነው አንድ ሰው አካውንት ከፍቶ ወደ ትሬዲንግ መግባት የሚችለው ማለት ነው። አሁን እንግዲህ እነዛ በጣም ኮምፕሊኬትድ አይደሉም። ምክንያቱም ፋይዳ፣ የቀበሌ መታወቂያ እና ማንነት ፈንዱ ከየት እንደሚመጣ ኢንፎርሜሽን ናቸው ይዘው የሚመጡት። እነዚህን ኢንፎርሜሽን ይዘው ከመጡና ፎርሙ ከተሞላ በኋላ ወዲያው አካውንት መክፈት ትችላላችሁ ወይስ ይሄ ማንነት እስኪጣራ ጊዜ ወስዳችሁ ነው አካውንት የምትከፍቱት? ነው እንደዛ እናደርግም። ወዲያው ነው አካውንቱ ወዲያው ትከፍታላችሁ። ፋይዳ አንድ ሰው ፋይዳ እኮ ከሰጠ ፋይዳ ከብዙ ነገሮች ጋር ተያይዟል። ልክ ነው። ባለፈው እንደውም አይ ዶንት ኖ ሲኦ ኦር ዳይሬክተር ጀነራሉ አንድ ኢንተርቪው ነበረውና ኦልሞስት ወደ 14 ነው ሲል የሰማሁት እንደዛ አካባቢ ከሆኑ ከመንግስት ድርጅቶች ጋር ኦልሬዲ ሊንክ አድርጓል። ሶ አንዳንድ ቢዝነሶች እኮ እንደውም ፋይዳን ይዘው ብቻ ብድር መስጠት፣ ፋይዳን ይዘው ብቻ አንዳንድ እቃዎችን ሌንድ ማድረግ ምናምን ጀምረዋል። ልክ ነው። ስለዚህ ፋይዳ ይዛ አንዱ የኛ ኬዋይሲ ቫሉዌት የምናደርግበት መንገድ ነው ማለት ነው። አንድ ሰው ፋይዳ ኢቭን ከ5 ዓመት ጀምሮ ነው አይደለ? አሁን በትምህርት ቤትም ተጀምሯል፣ በየቦታው ሲከፈት ነበር። ስለዚህ ፋይዳ የሌለው ብዙ ሰው የለም አሁን ከረንትሊ። ስለዚህ ፋይዳ ይዛ አንዱ የኬዋይሲ ፕሩፍ ኦፍ አይደንቲቲ ነው። እሱን እንይዛለን። የቀበሌ መታወቂያ ከያዝን ራሱ ዲክሌር ካደረገ ፈንዱን ከየት እንደሚያመጣ እንደገና ደግሞ ፖለቲካሊ ኤክስፖዝድ አይደለሁም ብሎ ዲክሌር ካደረገ አንድ ሰው አካውንት መክፈት ወዲያው እንችላለን። ወዲያው አካውንት ከፍቱለታላችሁ። አካውንት እንደከፈታችሁለት ገንዘቡን ከባንክ አካውንቱ ወደ እናንተ ማስተላለፍ አለበት። ይሄኛው ደግሞ እዚህ ላይ ደግሞ አንዳንድ ጊዜ በጣም የሚገጥመን ነገር ምንድነው? ሰዎች በሌላ ሰው ለሼር ግዢ አካውንት ትራንስፈር ያደርጋሉ። ከሌላ ሰው አካውንት ወደ ናሬቲቭ ላይ ጽፈው ማለት ነው። ይሄንን አንፈቅድም። ለምንድነው ማንፈቅደው? ያ ሰው ትሬድ ለማድረግ ከፈለገ ኢቭን ኢፍ እንኳን ሰውየው እዚህ ባይኖር ውክልና ያለው ሰው ከሆነ የከፈተው አካውንቱን ውክልና ሲቀበል አንዱ የባንክ አካውንቱን ማኔጅ እንዲያደርግ ሊሆን ይችላል የተቀበለው። ስለዚህ ኤግዛክትሊ ሰውየው ውክልና ካለው ሜቢ ውክልናውን አያይዞ ውክልና አጣርተን ከዛ በኋላ ትሬድ ልናደርግለት እንችላለን። ካልሆነ ግን ከሌላ ሰው አካውንት ወደዛኛው አካውንት አዟዙሮ በዛ ትሬድ ማድረግ አይቻልም። ሰውየው ራሱ ከራሱ አካውንት ወደ አካውንት ማስገባት አለበት። ይሄ ሁለት ነገር ጥቅም አለው። አንደኛ ለኛ ማኔጅ ፑል የምናደርገው አንድ አካውንት ላይ ቢሆንም ማኔጅ ለማድረግ ይመቸናል። የማን አካውንት የማን ፈንድ ነው ያ ፈንድ የሚለውን ቶሎ ኢዚሊ ትሬስ እንድናደርገው ያደርገናል። ሁለተኛው ከባንክ ወደ ባንክ ቀጥታ ትራንስፈር ሲሆን አንቲ መኒ ላውንደሪ በባንክ ደረጃ በባንክ በኩል ይሰራል። እዚህ ጋር ደግሞ እኛ የምንሰራው ኬዋይሲ አለ። ሶ ደብል ጋርድ ሆነ ማለት ነው፣ ለመኒ ላውንደሪም ለሴፍቲም ጭምር ማለት ነው። እና ስለዚህ ያኛው የባንክ ትራንዛክሽን እንዲደረግ ይፈቀዳል። በእኛ በካሽ ምንም አይነት ገንዘብ የመቀበል ስልጣኑ መብቱም የለንም። ሁሉ ነገር የሚደረገው ከባንክ እዚህ ከባንክ እናንተ ወደምትከፍቱ አካውንት ነው ትራንስፈር የሚደረገው። ኤግዛክትሊ
ፑል አካውንት አለን። ወደዛ ትራንስፈር ይደረጋል። ፕራይመሪ ማርኬት ላይ መሳተፍ የሚፈልግ እንደ ትሬዠሪ ቢል ኦር ደግሞ ራይት ኦፈርስ ኖሮት ራይት ኦፈርሱን ኤክሰርሳይዝ ለማድረግ የሚፈልግ አንድ ሼር ሆልደር ፕራይመሪ ማርኬት ላይ ያስገባል። ሌላኛው ደግሞ ሰከንደሪ ማርኬት ላይ ከሰከንደሪ ማርኬት ላይ ኢንቨስት የሚያደርግ ሰው ሰከንደሪ ማርኬት አካውንት ላይ ያስገባል ማለት ነው። በጣም ጥሩ። ስለዚህ አሁን ግልጽ ነው ማለት ነው። አንድ ሰው ብዙ ከባድ ነገሮች አይደለም ይዞ የሚመጣው ፋይዳ፣ የቀበሌ መታወቂያ እና ገንዘቡ ከየት እንደሚመጣ ማስረጃ ወይም ማምጣት ነው። ይሄን ነገር እናንተ በፎርም ትሞሉለታላችሁ ወይም ራሱ ይሞላል፣ ከዛ አካውንት ይከፍታል። ኤግዛክትሊ። ተጨማሪ የሚጠይቃቸውን ነገሮች አንዳንድ ነገሮች ላንሳ። ከትሬዲንግ ጋር በተያያዘ ደግሞ ሌላው KYC ዲው ዲሊጀንስ የምንሰራበት አንድ ሰው መጀመሪያ ትሬዲንግ እንትኑን ያሳያል። ለምሳሌ ሪስክ አፒታይቱን፣ ኢንቨስትመንት ኦብጀክቲቭን፣ ይርሊ ኦር አኑዋሊ ኦር ደግሞ መንዝሊ ትራንዛክሽን ቮሊዩሙን መጀመሪያ እኛ ጋር ሲሞላ ይሞላል። ሌላው ኮሚኒኬት የምናደርግበትን ቻናል ፊዚካሊን ብቻ ስመጣን ኦርደር የሚቀበለው በስልክ ነው በኢሜይል ነው የሚሉትን ቻናሎች አብሮ ይሞላል። ከነዛ 3 ዋና ዋና መሰረታዊ ከሆኑ ነገሮች ውጪ ሌላው የምንሰራው አንድ ሰው ለምሳሌ በወር 100,000 ነው ትራንዛክሽን ቮሊዩም ሊሆን የሚችለው ብሎ መጀመሪያ ዲክሌር አድርጎ ነገ ተነስቶ 10 ሚሊዮን ኢንቨስትመንት ጥያቄ ቢያመጣ ይሄ ሬድ ፍላግ የሚያስነሳ ነው። ከዚህ አስቀድማችሁ ነው በአንተ ግምት በወር ምን ያክል ነው ትሬድ ልታደርግ የምችለው፣ አክሲዮን ልገዛ የምችለው፣ ልሸጥ የምችለው የሚለውን ኢንፎርሜሽን ከሱ ትወስዳላችሁ። ይሄኛው ኢንፎርሜሽን ለሌላ ዲው ዲሊጀንስ ይጠቅመናል ማለት ነው። ትራንዛክሽኖቹ ሬድ ፍላግ ሲያሳዩ ይሄ እንትን ተጨማሪ ዲው ዲሊጀንስ ያስፈልገዋል። ለኮምፕላያንስ ኦፊሰራችን አሳውቀን ተጨማሪ ዲው ዲሊጀንስ እንሰራለን ማለት ነው። አት ባክግራውንድ ይሄ ጥሩ የሆነ ሬጉሌትድ የሆነ ማርኬት እንዲኖረን ያደርገናል ማለት ነው። ጥሩ። ስለዚህ እነዚህን ኢንፎርሜሽኖች ማወቅ እንዳለባቸው ተመልካቾቻችንም ማወቅ መገንዘብ አለ። እነዛን ፋይዳ፣ መታወቂያ የመሳሰሉትን ይዘው ከመምጣት በተጨማሪ ፕላን ማድረግ ፕላናቸው ለምሳሌ ምን ያክል ቮሊዩም በምን ያክል ደረጃ አክሲዮን ሊገዙ ሊሸጡ እንደሚችሉ ለእናንተ ይህንም ኢንፎርሜሽን ስለራሳቸው ማወቅ መቻል አለባቸው። ሌላው በዚሁ ማንሳት የምፈልገው ውጭ የሚኖሩ ሰዎች እዚህ ኢንቨስትመንት ላይ ትውልደ ኢትዮጵያን ኢንቨስት ማድረግ ይችላሉ። እነዚህ ሰዎች ኢንቨስት ሲያደርጉ ፋይዳ ፕሮቫይድ ላይ ያደርጉ ይችላሉ። ይህንን በማስመልከት ሲኤምኤ እንደ በፋይዳ ምትክ ፓስፖርታቸውን እንድንቀበል ይጠይቀናል። ፓስፖርታቸውና እዛ መኖራቸውን የሚገልጽ ሬዚደንስ አይዲ ይዘን አካውንቱን እንከፍትላቸዋለን በውክልና ማለት ነው። እንደ ተጨማሪ አሁን ውጭ ለሚኖሩ ሰዎች ይሄኛው አዲሽናል ኢንፎርሜሽን ነው ማለት ነው። ፋይዳ ላይ ኖራቸው ይችላል። አሁን በቆንጽላ በኩል እንሰጣለን የሚል ዳይሬክቲቭ እንዳለ አውቃለሁ። ግን ያ ፕሮቫይድ እስኪደረግ ድረስ ግን የፓስፖርታቸውን ይዘን አካውንታቸውን በውክልና እንከፍትላቸዋለን ማለት ነው። ኦኬ። ሌላው ሰዎች ለምሳሌ የተለያዩ ሰዎች አንዳንዴ በቀጥታ የራሳቸውን ገቢ የሚያውቁ ሰዎች አሉ። እንዲሁ የተለያየ ንግድ የሚነግዱ ዛሬ 10,000 ብር ነገ 50,000 ብር ከነገ ወዲያ 100,000 ብር የሚያገኙ በትክክል የማያውቁ ሰዎች ግን ቢያንስ ኦን አቨሬጅ ምን ያክል ገንዘብ ሊያንቀሳቅሱ በዚህ በአክሲዮን ግዢውና ሽያጩ ሊያንቀሳቅሱ እንደሚችሉ ቢያንስ ለራሳቸው አውቀው መጣት መቻል አለባቸው። ኤግዛክት መሆን አለበት እያለን አይደል? ላይክ ፕሪሳይዝ የሆነ ኤግዛክት የሆነ ይሄን ያህል ነበር ልክ ከዛች 1 ብር ከፍ ስትል ሪፖርት የሚደረግ አይነት ነገር አይደለም። ግን አንድ ሰው አትሊስት ሊኖሩ የሚችለውን ትራንዛክሽን ማወቅ ይችላል። ኢትስ ኖን እኮ አይደል? ልክ ነው። ሊኖሩ የሚችለውን ትራንዛክሽን ማወቅ ይችላል። ስለዚህ ያቺኛዋን ሬንጅ ነው የምንፈልገው። እኛ ኢቭን ስናስቀምጥ 100,000 ብር 500,000 ብር ብለን አይደል ሬንጅ ነው የምናስቀምጥ። በዛ ሬንጅ ውስጥ ትሬድ ማድረግ ይችላል። ከዛ ሬንጅም ሊያልፍ ይችላል። አንለስ አዘርዋይስ ላይክ ሬድ ፍላግ የሚሰጥ አንሪያሊስቲክ የሆነ ትሬዲንግ ካልመጣ በስተቀር ማለት ነው። እንደዛ ነው የሚሆነው እንጂ ይሄ የእንትን ጉዳይ እንዳይመስል ላይክ ያንዳንዱን እንትን ማወቅ አለብን አይነት ነገር እንደሱ አይደለም። ግን ሲመጡ ፊል ፍሪ ያንን ነገር ማስቀመጡ ለኛም ጥቅም ስለሆነ ማለት ነው። ማርኬቱን የህገወጥ ስራ የሚሰራበት እንዳይሆን ሬጉሌት እንዲደረግ ያደርገዋል ማለት ነው ያኛው ነገር። ኦኬ። እናንተ ጋር መጥተው አካውንት ከፍተው የሚያስፈልጋቸው መታወቂያ ሌሎችም ነገሮች ሰጥተው አካውንት ከፍተው መግዛትና መሸጥ ከጀመሩ በኋላ መጀመሪያ ምንድነው የሚሏችሁ? ለምሳሌ ይሄንን የሚያክል አክሲዮን የዚህን አክሲዮን በዚህን ያክል ብር ግዙልኝ ነው የሚሏችሁ ወይስ እስከዚህ ድረስ ግዙልኝ ነው የሚሏችሁ?
ግዙልኝና ሽጡልኝ በትክክል የሚነግሯችሁ ምን አይነት ትእዛዝ ነው መስጠት የሚችሉት ለእናንተ? ብዙ ጊዜ ወደኛ ጋር የሚመጡት ከኤክስፒሪየንስ አንፃር ሰዎች ኦልሬዲ ሊሸጡ የሚያስቡትን ሼር ብዛትም ዋጋም ጭምር ይዘው ነው እስካሁን ድረስ ብዙ ጊዜ የሚያጋጥመው ማለት ነው። ግን የኦርደር ታይፖች አሉ። ላይክ ሊሚት ኦርደር የሚባል አለ፣ ማርኬት ኦርደር የሚባል አለ። አንድ ሰው ሊሚትድ ፕራይስ ሰጥቶኝ በዚህን ያህል ሼር የዚህን ያህል ሼር በዚህን ያህል ዋጋ ሽጥልኝ ብሎ ማዘዝ ይችላል። ማርኬት ኦርደር ደግሞ ብሎ ማዘዝ ይችላል። ማርኬቱ የዛ ቀን ትሬድ ያደረገበት ያው እንግዲህ ማርኬት እንዴት ዲተርማይን እንደሚደረግ ሁላችንም የምናውቀው ነገር ነው። በዲማንድ እና በሰፕላይ የሚወሰን ሰፕላይ በሚኖርበት ጊዜ እና ዲማንድ በጣም በሚያጥርበት ጊዜ ዋጋ የሚጨምርበት፣ ዲማንዱ ደግሞ በጣም በሚወርድበት ጊዜ ደግሞ ዋጋ የሚወርድበት፣ ዲማንዱ ሲጨምር ደግሞ በጣም ከፍ የሚልበት አካሄድ አለ። ስለዚህ አሁን ሼር በጣም እንግዲህ አይታችሁ ከሆነ ማርኬት የምንከታተል ሰዎች አንዳንድ ሼሮች ያላቸው ግራፍ በጣም ዚግዛግ ነው። ወደ ላይ ይወርዳሉ። ብዙ ምክንያቶች አሉት። ወደ ላይ የሚወጣበት ዝቅም የሚልበት ለምሳሌ ቴሌን ሼር እንደምሳሌ ብንወስድ በገዢ ሳይድ አንድም እንትን አናገኝም። ብዙ ጊዜ ከተገኘችም ቶሎ ትወሰዳለች። በባይ ሳይድ ግን በጣም ብዙ እንትኖች አሉ። ማርኬት አፕዴት የሚሰጡ በጣም ዩቲዩብ ላይ ያሉ ሰዎችም አሉ እና እነሱን በምንከታተል ሰዎች እናያለን። ይሄን ከታይም ቱ ታይም የማርኬቱን ፍላክቹዌሽን ማለት ነው። ሶ እነዚህ ሰዎች ሲመጡ ያንን ኢንፎርሜሽን ይዘው ይመጣሉ ብዙ ጊዜ እና ኦርደር ፕሪሳይዝ ሆነው ይሄን ያህል ኦርደር በዚህ ያህል ዋጋ የሚሉ አሉ። እዚህም ደግሞ ማርኬቱ ቅድም እንዳልኩት በሚዋጅቅበት ጊዜ ማርኬቱ በሚወስነው ዋጋ ሽጥልኝ ብለው የሚመጡ ደግሞ በማርኬት ኦርደር የሚሰጡ አሉ ማለት ነው። ያኔ ማርኬቱ ባለበት ዋጋ እንሰጣላቸዋለን ማለት ነው። አንድ ሰው ሼር መግዛት ሲፈልግ ሚኒማም የዚህን ያክል ብር መግዛት አለብህ የሚባል ሬጉሌሽን አለ ወይስ በጣም በትንሹ መግዛት ይችላል? የለም። በፊት ካምፓኒዎች የራሳቸው የሆነ ሚኒመም ሪኳየርመንት አላቸው። 100 ሼር 50 ሼር ምናምን እያሉ የሆነ ሊሚቶች ያስቀምጣሉ። ከዛ በታች ትሬድ ማድረግ አትችልም ወይም ደግሞ መገበየት አትችልም ባንኮች እጅ ላይ ያለ። አሁን ግን እንደሱ አይደለም። አንድ ሰው 1 ሼር 100 ሼር መግዛት ይችላል። አስሎን ጋር የናሽናል አሁን ለምሳሌ ብዙ ጊዜ ፋይናንሻል ተቋሞች ስላሉ የናሽናል ባንክ አንድ ካምፓኒ ላይ ሊኖረን የሚችለውን የባለቤትነት መጠን የሚወስን ህጎች ስላሉ እሱን ባከበረ መልኩ የትሬዲንግ ቮሊዩሞቹን መጨመርም መቀነስም ይቻላል ማለት ነው። ሊሚቴሽን የለውም። ስለዚህ 1 ሼር ልግዛም ብሎ እናንተ ጋር መምጣት ይችላል። በጣም ብዙ ሰው አለ እንደሱ አይነት ኦርደሮች ያሉት በጣም ብዙ ሰዎች አሉ። አሁን ለምሳሌ ሰዎች 2-3 ሴኩሪቲዎችን በአንዴ ትእዛዝ ይሰጡናል። ቴሌን፣ የወጋገንን፣ የአዋሽን የምናምን ግዙልን ብለው ማለት ነው። አንዱ ቅድም ያልኩት የአባይ ባንክ ሊስት መሆን አዲስ የሆነ የኢንቨስትመንት አማራጭ ይዟል ይመጣል ያልኩት ለዛ ነው። እነዚህ አይነት ዳይቨርሲፋይድ የሆነ ኦርደሮች ይሰጡናል እና አንዳንዴ ውድ የሚሆነውን ሼር 1-2 ያደርጉና ሌላኛውን በዛ አድርገው ኦርደር ሰጥተው የሚሄዱበት ጊዜ አለ። ስለዚህ ክፍት የሆነ ገበያ ነው እንጂ ሪስትሪክትድ የሆነ እንትን የለውም። እሺ፣ አገዛዙስ በእናንተ 5 ሼር ግዛልኝ ባለው ዋጋ ነው የሚሏችሁ ወይስ 5 ሼር በዚህ ዋጋ ነው ወይስ 5 ሼር እስከዚህ ድረስ? አንዳንዴ የባይና ሴል አለ አይደል? ለምሳሌ ግዛልኝ ማክሲማም እስከዚህ ድረስ ግዛልኝ፣ ሲሸጥ ደግሞ ቢያንስ እስከዚህ ድረስ ግን ከዛ በታች እንዳትወርድ አይነት ኦርደር ወይም ትእዛዝ ነው የሚያዟችሁ ወይስ ቁጥሩን በትክክል ይነግሯችኋል? እሱ አሁን አቶ ሚሊዮን አንተ እንዳልከው ሊሚት ኦርደር ይባላል። ላይክ ሊሚት አድርገውናል። እኛ ሊሚት የሚለው በራሱ ወርዱ እኛ አንዱ በፕሮክላሜሽኑ የተሰጠን የክላይንትን ኦርደር ክላይንት ባዘዘውና በፈለገው መልኩ ኤክስኪዩት ማድረግ ነው እና ብሮከሬጅ የሚሰራው ስራ አንዱ የኦርደር የሰጠውን የክላይንት ኢንተረስት ማርኬቱ ላይ መጠበቅ ነው። ስለዚህ ያንን ትእዛዝ ፕሪሳይዝሊ ይሰጡናል። አሁን ሊሚት ኦርደር እንዳልነው ሊሚትድ አድርገው በዚህ ሬንጅ ውስጥ በዚህ ዋጋ ይሄን ያህል ሼር ግዛልኝ ብለው ሊሚት አድርገው ይሰጡናል። ሊሚት ሲያደርጉ ቁጥር ያስቀምጣሉ። የኦርደር ፎርማችን ላይ የነሱ አድሬስ፣ የነሱ ኢንፎርሜሽን፣ የነሱ አካውንት አለ። ዜን ሊገዙት የሚፈልጉት የአክሲዮን አይነት አለ። ቲከር የሚባል ቲከር ሲምቦል አላቸው ሁሉ
ያንዳንዳቸው ሊስቴድ የተደረጉ ካምፓኒዎች በማርኬቱ ላይ የሚታወቁበት የሲምቦሎች አሏቸው። እሱን ሲምቦል የማንን ሼር መግዛት እንደሚፈልጉ፣ ምን ያህል ኳንቲቲ እንደሚፈልጉ እና ምን አይነት ማርኬት ኦርደር እንደሚሰጡ ጭምር ሊሚት አድርገው ይሰጡናል። ከዛ ደግሞ ይሄ ኦርደር ለምን ያህል ጊዜ ነው የሚቆየው? ዴይ ኦርደር የሚባል አለ፣ ጉድ ቲል ካንስል የሚደረግ አለ፣ ጉድ ቲል መንዝ የሚባል አለ። እነዚህን ኦርደሮች በምን ያህል ጊዜ ነው የሚፈልጉት? ለዛሬ ብቻ ሊሆን ይችላል አንድ ሰው ትሬድ የሚያደርገው አይቶት ሁኔታውን ዛሬ ላይ በሚፈልገውን አይነት ገበያ ካገኘ ገዝቶ ለመያዝ፣ ካላገኘ ግን ከዛሬ በኋላ ሌላ ኦፕሽኖች እስኪያገኝ ድረስ ዊንዶ የሚጠብቅ ከስተመር ሊኖር ይችላል። አይ አይደለም እኔ እንዲሸጥልኝ ነው የምፈልገው ደግሞ ብሎ የሚመጣም ከስተመር ሊኖር ይችላል። ኖ ኖ ኖ ኖ ይሄ ሼር የኔ ሼር ከዚህ በታች ደግሞ ከወረደ ኪሳራ ውስጥ ገባለሁ፣ ስለዚህ ሊሚት አድርጎ ይሄን ያህል ደግሞ ብሎ የሚመጣ ከስተመር ሁሉም በፈለገበት መንገዱ የሚስተናገድበት ቦታ ነው ማለት ነው። ስለዚህ የጊዜ ገደብ ሁሉ ሊካተት ይችላል። አንድ ሰው የጊዜ ገደብ ሊካተት በዚህ እስከዚህ ቀን ድረስ በዚህ ዋጋ ይሄን የሚያክል ግዛልኝ ሽጥልኝ ሊል ይችላል። እስከዚህ ወይም ሊሚት ሊያደርገው ይችላል። ፕሪሳይዝ የሚሰጡ አሉ። በዚህ ብር እንትን ላይ አሁን ለምሳሌ ገበያው ላይ አይታችሁ ከሆነ ገበያው እየተገበያየበት ያለበት ዋጋ እያለ ከዛ ከፍ ብሎ የሚቀመጥ እንትኖች አሉ፣ ኦርደሮች አሉ። እነዛ ኦርደሮች እነዛ ሰዎች ከዛ በታች አንወርድም ብለው ቁጭ ያደረጉት ኦርደር ማለት ነው። ለምሳሌ አሁን የአዋሽን ሼር ብናይ አሁን ከረንትሊ እየተገበያየበት ያለው ገበያ አለ 2998 አካባቢ ነው ዛሬ ሲዘጋ የነበረው እና ኦርደሩ ላይ ታችሁ ከሆነ ደግሞ 3500 የተቀመጡ ኦርደሮች አሉ። እነዛ ኦርደሮች የትኛውን ብሮከር ያስገባቸው አንደርስታንድ የሚደረገው ማርኬቱ ላይ እንዴት ነው የኦርደር የሚሰጠው አካል ክላይንት ይሄ ሼር የኔ ሼር ቫልዩ ማደርገው 3500 ነው የሚል ነው። በፊት ቫልዩ የሚደረግበት ሌሎች መንገዶች ነበሩት። ሰዎች እንዳልኩት ቅድም መሀል ላይ ያሉ ደላሎች የሚገበያዩበትን የራሳቸውን ኮሚሽን በማሰብ የሚገበያዩበትን የእንትን መጠን ከፍና ዝቅ ያደርጉት ነበር። አሁን ላይ እኛ የምናገኘው ኮሚሽን ፊክስድ ነው፣ ሬጉሌትድ የተደረገ ፊክስድ ነው። ኢቨን እሱ ብቻ አይደለም ዲስፕሌይም ዲስክሎዝም እንድናደርግ ህግም ያዘናል። አንድ ትራንዛክሽን ከማካሄዳችን በፊት ዛ ትራንዛክሽን ውስጥ የሚገባው ክላይንት እኛ የምንወስደውን ኮሚሽን፣ ኢሲኤም የሚወስደውን ኮሚሽን፣ ኢሴክስ የሚወስደውን ኮሚሽን በግልጽ አስረድተ ነው የሚገባው ማለት ነው። ሶ ሰርፕራይዝ የሆነ ነገር አይደለም። ኤንዜን እሱንም ስለሚያስብ አንዳንድ ኢንቨስተር ካልኩሌትድ አድርጎ ከዚህ በታች ከሸጥኩት አያዋጣኝም ብሎ የሚያስቀምጣቸው ኦርደሮች ፕሌስ የሚያደርጋቸው ኦርደሮች አሉ ማለት ነው። ስለዚህ በቀንም መገደብ ይችላሉ፣ በገንዘብ መገደብ ይችላሉ። ስለዚህ ዋናው ትዕዛዝ የሚመጣው ከነሱ ነው። የብሮከር ዋና ስራውና ኃላፊነቱ የክላይንቱን ኦርደር ኤክስኪዩት ማድረጉ ነው። ኢቭን አንደኛው የፕሮክላሜሽኑ ላይ የሚታየው ወይም ደግሞ ጋይድላይኑም ላይ የኢሴክስ ጋይድላይን ላይ ካየን ኃላፊነት በትልቁ ኃላፊነት የሚያስቀምጠው የብሮከር የክላይንቱን ኦርደር ፕሌስ ማድረጉ ላይ ነው። እንዳያዘገይ፣ እንደ ቶሎ ኤክስኪዩት እንዲደረግ፣ ኢሚዲየትሊ ኤክስኪዩት እንዲደረግ ፕላስ ደግሞ ኢንተረስቱንም እንዲጠብቅለት የእንትኑን የክላይንቱን ያዛል በማርኬቱ ላይ ማለት ነው። ኦኬ። ሌላው ብዙ ሰው ማወቅ የሚፈልገው ብዙ ጊዜ አንድ ሰው ሼር ለመግዛት ያስባል። አሁን ሁሉም ሰው ኢንፎርሜሽን አለው ማለት አይቻልም። በጣም ኢንፎርሜሽን ያለው ከትምህርትም ከተመክሮም ኢንፎርሜሽን ያላቸው ሰዎች ኦንላይንም የሚያዩ ሰዎች አሉ። ከዛ ውጭ ደግሞ ለምሳሌ አንዳንድ ሰዎች እንደው ብር አለኝ ለምሳሌ እንደ ምሳሌ ነው የአዋሽን ባንክ ሼር መግዛት ይፈልጋሉ የሚል ሰው ካለ ያንን ኢንፎርሜሽን ሳይዝ ማለት በምን ያክል ምናምን የሚለው ኢንፎርሜሽን ሳይዝ የእንትናን ባንክ ሼር መግዛት ይፈልጋሉ የሚለውና ገንዘብ ይዞ ይመጣም ታርጉታላችሁ። እሺ፣ እኛ ጋር በላይሰንስ እንወስድ አንድ ካስፈቀድናቸው ነገሮች መካከል አንዱ የሪሰርች ቲም ነው። ሪሰርች ቲም አለ። አዋሽ ካፒታል ለደንበኞቹ እንደ አዲሽናል ቫልዩ ያቀረበው የሪሰርች ቲም አለ። ታይም ቱ ታይም ከዚህ በኋላ የምንለቃቸው በየተለያዩ የሶሻል ሚዲያዎቻችን ትሬዠሪ ቢሉን በተመለከተም እንደገና ደግሞ ሊስትድ የሆኑ ካምፓኒዎች ላይ የተደረጉ ጥናቶች፣ የአዋጭነት ጥናቶች ሊሆኑ ይችላሉ። ሴኪዩሪቲ ኢንቨስት የሚያደርገው ሰው ሪተርኑ በምን ያህል ጊዜ ያገኛል፣ ለተከታታይ ጊዜ የነበሩ አሁን ለምሳሌ
በእናንተ በአድቫይዘሪ በኩል የሚሰራ የፕሮስፔክተስ ዝግጅት አለ። አንድ ኢሲኤምኤ አንዱ ጥሩ ካደረገው ነገር አንዱ ኢንቨስተሩ ያለ ኖሌጅ ኢንቨስት እንዳያደርግ እንትን አድርጓል። ፕሮስፔክተስ ሊስትድ የሚሆኑ ካምፓኒዎች የደንበኛ ሳቢ መግለጫ እንዲያዘጋጁ ያደርጋል። ያ የደንበኛ ሳቢ መግለጫ በውስጡ ብዙ ነገሮች ኢንፎርሜሽኖች አሉ። የኮርፖሬት ገቨርናንሱ፣ እንደገና ደግሞ የዚህ የፋይናንሻል ስቴትመንቱ፣ የሼር ፖሊሲው፣ ላይክ ዲቪደንድ አከፋፈል፣ እንደገና ደግሞ የሰጣቸው ዲቪደንዶች ከዚህ በፊት የነበሩት ሁሉም አሉ። እንደሱ ብቻ አይደለም ደግሞ ሰፓሬት የሆነ ሌጋል ኢንቲቲ ምንድነው አስተያየት የሚሰጥበትን መንገድ አለ። ብዙ ሰው ይሄኛውን ኢንፎርሜሽን ላያገኝ ይችላል፣ አክሰስ ላይኖረው ይችላል። እንደምናውቀው ደግሞ አሁን ሼር ሆልደሮች ብዙ ጊዜ አይተን ከሆነ እኔ ብዙ ባንኮች ላይ የሼር ሆልደሮችን በማይበት ጊዜ እኛም አሁን ባለኝ ኤክስፒሪየንስ በጣም የቆዩ የብዙ የኢንቨስትመንት እንትኖቻችን ፕሪዘርቭ የማድረግ ካፒታል ፕሪዘርቬሽን ነው። ብዙ ይገዛሉ ግን ቆይተው ምናምን ወይ ለልጅ ግፍት ይሰጡታል ምናምን ወይ በቃ የጡረታ ገንዘቤ ነውና ይላሉ መተው እኔ ጋር ስናወራና እንደዚህ አይነት እንትን ያላቸው ናቸው። እና ላይክ የቴክኖሎጂም የኢንፎርሜሽንም ጋፕ ሊኖር ይችላል። ያንን ከቨር ለማድረግ የአዋሽ ባንክ የሪሰርች ቲም አቋቁሟል። ሪሰርች ቲሙ በየሳምንቱ የሚሰጣቸው ለትሬዲንግ ቲሙ የሚሰጣቸው ኢንፎርሜሽኖች ይኖራሉ። በየቀኑ የሚሰጣቸው ኢንፎርሜሽኖች ይኖራሉ። ለምን ዝቅ አለ ከፍ አለ፣ እንደገና ደግሞ እንደ ቅድም እንዳልኩት የኢንቨስትመንት ሪተርናቸውን የነዚህ ካምፓኒዎች አቋማቸውን አሁን ያሉበትን ሁኔታ የሚገልጽ ለኢንቨስትመንት ኢንቨስት ለማድረግ ኢንቨስተሩን ይጠቅማል የሚሉ ኢንፎርሜሽኖች ሁሉ ጋዘን አድርጎ የሚያዘጋጅበት መንገድ አለ። ሶ አንድ ከስተመርኛ ጋር ሲመጣ ያንን ነገር አቬል እናደርግለታለን። ይህን የማማከር ስራ እንሰራለን ስንል ግን አንድን ሰው የሆነን ሼር ለመግዛት ድራይቭ እናደርጓለን ወይም ደግሞ እንትን እንላለን ወይም ደግሞ ዳይሬክት እናደርጓለን ማለት አይደለም። እኛ የምንሰጠው ማርኬት ለኢንሳይት ነው። የማርኬት ኢንሳይት ብቻ ነው። ማርኬቱ ላይ ምን እየተካሄደ ያለ፣ ምን አይነት ሊስቲንጎች አሉ፣ ምን ያህል ሊስት የሆኑ ካምፓኒዎች አሉ፣ ፐርፎርማንሳቸው እንዴት ነው፣ አሁን ያለው የገበያ ሁኔታ እንዴት ነው፣ በስንት እየተሸጡ ነው፣ ባለፈው ሳምንት በስንት ተሸጡ፣ ለምን ወረዱ፣ ለምን ከፋሉ የሚለውትን ኢንፎርሜሽኖች ብቻ ነው የምንሰጠው ማለት ነው። ሶ ይህንን አይቶ አንድ ሰው እኛ ጋር መጥቶ ኢንቨስት ያደርጋል ማለት ነው። ስለዚህ ኢንፎርሜሽኖቹን ምንም ኢንፎርሜሽን ሳይዝ የመጣ ሰው ራሱ እናንተ የእንግዛ ይንሽጥ አትሉትም፣ ግን ያለውን ኢንፎርሜሽን እነዚህ ካምፓኒዎች በዚህ እየተሸጡ ነው፣ ከዚህ በፊት እንደዚህ ተሽጠው ነበረ፣ እንደዚህ ፎርማሊ በሪሰርች ያገኛችሁት ኢንፎርሜሽን ልትናገሩ ትችላላችሁ። ለዛ ሰውየውን ቢያንስ እንዲያውቅ በተወሰነ መልኩ ስለሚገዛውና ስለሚሸጠው አውቆ እንዲገዛ ታርጉ ትችላላችሁ። ፐብሊክ ሊወጡ እነዚያውን እኛ የምናወራቸው ነገሮች ፐብሊክ ሊወጡ ናቸው። ሁሉም ህዝብ የሚያገኛቸው ነገሮች ናቸው። እኛ ጋር አሁን በስፔሻል መልኩ የምናገኛቸው የተለዩ ኢንፎርሜሽኖች ላይኖር ይችላል። ምንድናቸው? ፐብሊክ ሊወጡ ኢንፎርሜሽን ናቸው። ምንድነው ለከስተመር እንደሚመች ሆኖ በሚገባ መልኩ መሬት በወረደ መልኩ ለከስተመር በሚመች ሆኖ ኮንሶሊዴትድ ሆኖ የቀረበ በሚለው መያዝ እንችላለን ማለት ነው። አንድ ሰው ኢንቨስት ለማድረግ ይመጣል። ብር ስላለው ብቻ ዝም ብሎ ኢንቨስት አያደርግም። ሜቢ አንዳንድ ሰዎች ቋሚ ንብረታቸውን ሽጠው ሊሆን ይችላል የሚመጡት፣ አተርፋለሁ ብለው ሊሆን ይችላል የሚመጡት፣ ሾርት ሴሊንግ ማይንድ ኖሯቸው ሊሆን ይችላል የሚመጡት። ብዙ ኦብጀክቲቭ ሊኖራቸው ይችላል። ኦብጀክቲቫቸውን ሚት ሊያደርግ በሚችል መልኩ ኢንፎርሜሽኖችን አቬል እናደርጋለን ለሁሉም ማለት ነው። አሁን ይሄ የሼር ግዢ ከዚህ በፊት እንግዲህ ሁላችንም እንደምናውቀው የባንክ ሼር፣ የኢንሹራንስ ሼር፣ እንዲሁ የካምፓኒ ሼር መግዛት ማለት ሀብታም የሚያሰኝ ሀብታም ካልሆንክ ወደዚህ ማደርስ አይነት ነገር ነበር። አሁን ብዙ ህዝብ ላይ ሌላው ቀርቶ አሁን አንተም ስትናገር ብዙ ፕሮፌሽናሎችም ሲናገሩ ሼር የሚገዙ ሰዎች ኢንቨስተር ይባላሉ። ሼር የሚሸጡ ሰዎች ማለት ካምፓኒዎች ደግሞ ኢሹወር ይባላሉ አይደል? ግን አንዱ ትልቁ ችግር እኛም ብዙ ጊዜ ያየነው ኢንቨስተሮች ሲባል እስካሁንም ድረስ ላለፉት ብዙ ዘመናት ኢንቨስተር የሚባለው ነገር ከሚሊዮነር ከቢሊዮነር ጋር የተገናኘ ስለሆነ ትልቅ ችግር ፈጥሯል። አሁን እኛም የካፒታል ማርኬት አንድ ባለፈው ሳምንት የተዘጋጀ ሲምፖዚየም ነበረ፣ ኤክስፖ ነበረ። እዛ ላይ ኢንቨስተሮች ሲባል ሰው አራኔ ኢንቨስተር አይደለም ማለት ነገር እንደዛ ማለት
የሚያደርጉበት ነገር አለና ኤግዛክትሊ አሁን እንደውም ጥሩ አንስተዋል። አንድ ኢሲኤምኤ እየሰራበት ያለው ነገር ምንድነው ኢንክሉሲቭ የሆነ የፋይናንሻል ወይም ደግሞ የካፒታል ማርኬት እንዲኖር በየክፍለ ሀገሮቹ እየሄደ ኢሴክስን ጨምሮ የሚያዘጋጃቸው ሮድሾዎች አሉ። በዛ ኢንቫይት ያደርጉናል። እኛም ሄደን ያለንን ፕሮዳክት የምናቀርበውን ሰርቪስ አቬል እናደርጋለን፣ እንሸጣለን። እነዚህ የሚደረጉ ነገሮች ኢንቨስት ለማድረግ ሚሊዮነር ቢሊዮነር እስኪኮን ድረስ ወይም ደግሞ ቤት መኪና ገዝተን የተረፈን ብር እስኪኖር ድረስ አይጠበቅም። ሰዎች ባለፈው በነበረው ፖድካስት ጥሩ ተገልጿል። ኮንሰምፕሽናቸውን አልፎ ያለችዋን ብር የትኛዋን አማውንት ኢንቨስት የሚያደርጉበት አማራጭ መክፈት ነው። ለእውቀት ለነበራቸው የአማራጭ ገንዘብ ለነበራቸው ብቻ የሚመስለውን አሁን ወርዶ ኤቭሪባዲ ማንኛውም ሰው የትኛውም የኢንቨስትመንት አማራጭ ውስጥ ካፒታል ማርኬት ባቀረበው የትኛውም አቬል ባደረገው የኢንቨስትመንት አማራጭ ውስጥ እንዲሳተፍ እድልን ይፈጥራል። በዚህ ረገድ ጥሩ የተሰራ ያለው ነገር ምንድነው? ኢሴክስም ኢሲኤምንም ማመስገን የምንፈልገው በተለያየ መንገድ እኛንም ኢንቫይት እያደረጉ የሚሰሩት ሮድሾች አሉ። ስለዚህ የካፒታል ማርኬት ምንም አይነት ኢንፎርሜሽን ያልነበራቸው ሰዎች ብዙ ኢንፎርሜሽኖችን ሲጠይቁን ነበረ። እርግጠኛ ነኝ እናንተም የኛም ተሳትፎ ስለነበረበት እናንተም ጋር የነበረ በጣም ብዙ ጥያቄዎች ይኖራሉ ብዬ አስባለሁ። በጣም የሚገርመው ነገር ምንድነው የትንሽ የኢንፎርሜሽን ጋፕ እንጂ ማርኬቱ ላይ በጣም ኢንቨስት የሚያደርግ የሚችል ፖቴንሻል አለ። አንዱ እናንተንም ማመስገን የምፈልግበት እንደዚህ አይነት የዩቲዩብ ቻናሎችን በእኛም በኩል መሰራት አለበት ብዬ የማስበው እንደ ሰርቪስ ፕሮቫይደር እኛም ይህንን ኢንፎርሜሽን ማውጣት አለብን። አንድ ሰው ኢንቨስት ለማድረግ ምንም አይነት ሪኳየርመንት የለውም። ቅድም ያልካቸው ሪኳየርመንቶች ማንም ሰው ተራ ሰው ስለሆነ የሚኖራቸው የቀበሌ መታወቂያ ፋይዳ እንደዛ የተባሉት ነገር የማንም ሰው ነገሮች ነው። የቤት ካርታ ምናምን አልጠየቅንም። ተራ ነገር ነው የጠየቃችሁ። ማንም ሰው ላይ ፕሮቫይድ ማድረግ የሚችለው ነው። አካውንት ከፍቶ ኢቭን ማርኬቱን ኤክስፕሎር ማድረግ ይቻላል። ወዲያውኑ አሁን ለምሳሌ አንድ ሰው አካውንት ከፍቷል ማለት ወዲያውኑ ኢንቨስት ማድረግ አለበት ማለት አይደለም። ምንድነው የሚጠበቀው? አካውንት ከፍቶ ዝግጁ መሆን ይችላል አንድ ሰው። እዚህን ልክ ያኛው ኦፖርቹኒቲዎችን በሚያገኝበት ጊዜ እንዳልነው ቅድም ከኮንሰምፕሽን ያለፈች ትንሽ ነገር በምትኖርበት ጊዜ ጥሩ ደግሞ አሁን ላይክ የቴሌ ብር ላይ አሁን ቴሌ ሼር ላይ ብዙ ተሳትፎ እናያለን። ብሯም ትንሽ ከመሆኑ የተነሳ እንደዚህ አይነት አማራጮች አሉ። በርግጥ በትንሽም ብር ኢንቨስት የምናደርግበት አማራጭ አለ። ተለቅ ያለም ብር ደግሞ ካለን ኢንቨስት የምናደርግበት አማራጭ አለ። አማራጮቹ ብዙ ናቸው። ከኛ የሚጠበቀው ዝግጁ ሆኖ መጠበቅ ነው። ኦፖርቹኒቲዎች በሚመጡበት ጊዜ ዝግጁ ሆኖ መጠበቅንና ለዚህ ይሄንን አዌርነስ በራሳችን ውስጥ መፍጠር አለብን። በዚህ ኤሪያ ኤክስፕሎር ማድረግ የሚገርም በቅርቡ አንድ ከኡጋንዳ የመጣ እንደዚሁ በኮሌክቲቭ ኢንቨስትመንት ስኪም ላይ የሚሰሩ የነበሩ እንትኖች ነበሩና አንዱ ኡጋንዳ ላይ ኮሌክቲቭ ኢንቨስትመንት ስኪም የሚሰሩበት ወይም ደግሞ ይሄ የጋራ ኢንቨስትመንት ፈንድ የሚሰበስቡበት መንገድ ምንድነው? የትምህርት ቤት ክፍያን በመጠቀም ለትምህርት ቤት ክፍያ ሰዎች አመት መጨረሻ የሚያውሉበትን እንትን ሰበስቡና ሰርተው መልሰው አትርፈው ይሰጧቸዋል። ኢንቨስት ለማድረግ አንድ ሰው ካሰበ ብዙ አማራጮች አሉት። አሁን በእርግጥ እውነት ነው 5 ሊስቲንግ ብቻ ነው ያለን። ኤክስፔክት እናደርጋለን ቱ ዘ ካሚንግ ይርስ እንደ መንግስትም እንደ ኢሲኤምኤም እንደ ኢሴክስም የያዙት ፕላን አለ። የተለያዩ ሊስቲንጎች እንዲመጡ ያኔ ማርኬት በጣም ይሰፋል፣ ያኔ ኦፖርቹኒቲ ይበዛል፣ ያኔ እንትን ይሆናል። ሰዎች ሬዲ ሆነው እንዲጠብቁ እኔ እመክራለሁ። ኢንቨስት ለማድረግ ራሳቸውን ብቁ ናቸው። ምንም የሚከለክላቸው ነገር የለም። ከትንሽ ብር አንስተው አንድ ሼር ከመግዛት አንስቶ እያደጉ መሄድ የሚችልበት አማራጮች አሉ። ያንን እንደ አንድ ኦፕሽን ማየት አለባቸው ብዬ አስባለሁ። ስለዚህ ሰዎች ያላቸውን ከቀን ተቀን ፍጆታ ያለፈ ያላቸውን ብር ኢንቨስት ለማድረግ እቺ ብር ትንሽ ነች ብለው መሳቀቅ የለባቸውም። በቀጥታ እናንተ ጋር መጥተው በቻሉት መጠን ሼር መግዛት ይችላሉ። በጣም እኔ ኤክስፒሪየንስ አለኝ በእንዲህ አይነት ነገር። በጣም ትላልቅ ሰዎች 2 እና 1 ሼር ለመግዛት 16ኛ ላይ ድረስኛ ላይ ወጥተው ፎርም ሞልተው ምን ብለው ብር ወዲያውኑኛ ሊሰጡን ሲሉ አይደለም አካውንት አስገቡ ብለን በአካውንት አስገብተው መተው ወረቀታቸውን ወስደው ምናምን ይሄዳሉ። 1 እና 2 ሼር ማለት ነው።
ዜን ለነሱ ከምን ወስደው ኢንቨስት እንደሚያደርጉት የራሳቸው የሆነ እንትን አላቸው። ግን ስቲል ግን እነዚህ ሰዎች ኢንቨስተር ናቸው። ምን ቆጥራቸው የኛ ክላይንት ናቸው፣ ኢንቨስተር ናቸው። አንድ ሰው 100 ሚሊዮን ይዞ መጥቶ ኢንቨስት እንደሚያደርገውና እኛ ጋር ሰርቪስ እንደሚያገኘው ሁሉ እነዚህ ሰዎችም እኩል ሰርቪስ ያገኛሉ ማለት ነው። ይሄ በተለይ ትልቅ እንትን ነው። ብዙ ጊዜ ቅድም እንዳልከው ነው የኢንቨስትመንት ስራዎች ከትላልቅ ጃይጋንቲክ ከሆኑ ፕሮጀክቶች ጋር ይያያዛሉ። ትላልቅ ብር በፊት ደግሞ የነበረው የዚህ ትንሹ የኢንቨስትመንት የማድረግ በየባንኮች የነበረው ካፕ አንዳንድ ሰዎችን ስቲል አሁንም ድረስ ያኛው ነገር እንዳለ ይሰማቸዋል። ወደ ኋላ እንዲያፈገፍጉ ያረጋቸዋል። እኔ የምለው ስንት ነው መግዛት የምችለው፣ ስንት ሼር በቃ ትንሹ መግዛት የምችለው ብሎ ይጠይቁናል ብዙ ሰዎች። በዚህ ያህል ብር መግዛት እችላለሁ ወይስ እና ደግሞ እናንተ ጋር መጥቼ መመዝገብ እችላለሁ የሚሉ ብዙ ሰዎች አሉ። yes ማንኛውም ሰው ኢንቨስት ለማድረግ የሚያስብ ሰው አካውንት ከፍቶ ዝግጁ ሆኖ መቀመጥ ይችላል። አካውንት መክፈት ደግሞ በጣም ቀላል ነው። የሚጠየቀው ነገር በጣም ቀላል ነው። ኤግዛክትሊ የሚጠየቀው ነገር ቀላል ነው። የምናስከፍለውም ክፍያ የለም። አንዳንድ የውጭ ኤክስፒሪየንሶችን አይተህ ከሆነ አንዳንድ ላይክ አካውንት ለመክፈት የሚደረግ ቻርጅ አለ። ኢቭን ቅድም ያልከውንም የዚህ እኛ ጋር ሲመጡ የምንሰጣቸው ኢንፎርሜሽን ኦር ኢቭን ኦርደር ሲሰጡ ከኛ ጋር የሚሰጥ አዲሽናል ኢንፎርሜሽን ሲኖር ቻርጁ ከፍ የሚልበት ዴን ደግሞ በራሳቸው ዳይሬክትሊ ኦርደር ሲሰጡ ደግሞ እንትን የሚልበታል። አሁን ላይ ካፒታል ማርኬቱ እንዲያድግ ተብሎ ብዙ ቻርጆች የሉም፣ አልተደረጉም። ሲኤስዲን በነፃ ነው እየሰራልን ያለው። ኢሲኤምኤም አቬል ያደረገልንን የዚህ ኤክስቼንጁ የምንገባበትን ጌትዌይ ወይም ደግሞ ሲስተም በትንሽ ብር ነው እንትን እያለን ያለው። ኢቭን ራሳቸው አዘጋጅተው ነው እኛን እንድንገባ እንትን ያለው። እኛም በራሳችን አቬልን አድርገው ብንል በጣም ጃይጋንቲክ የሆነ የኢንቨስትመንት እንትን ይጠይቀናል። ግን ይህንን ሁሉ ፕሮቫይድ ያደረገው መንግስት ኢሲኤምኤም ጨምሮ ኢንቨስተሮችን ለማበረታታት የሚደረግ ነው። ባለፈውም የነበረው ኤክስፖ እንደዛው አዌርነስ ክሬሽን፣ ማንም ሰው ኢንቨስት ለማድረግ ምንም አይነት ክራይቴሪያ እንደሌለው የሚጠይቁት ነገሮች ቀላል እንደሆኑና መንገዱም ኢቭን ኢዚ እንደሆነ የሚያሳይ ነው። ወደ 18 የሚሆኑ ብሮከሮች ሰርቪስ ፕሮቫይደሮች አሉ። በተመቻቸውና በተመቻቸው አማራጭ ያንን መጠቀም ይችላሉ። ጥሩ። ሌላው እንዲሁ ሰዎች ደግሞ የሚጠይቁት በፊት ቅድም አንስተዋል፣ አንተ አንድ ነገር ትገዛለህ፣ እቃ ወይ ትገዛለህ ወይ የሆነ ነገር ትገዛና ቢያንስ የሆነ ወረቀት ሼር የሚባለውን ነገር ይዘው ትሄዳለህ። አሁን ገንዘብክን ኢንቨስት አድርገሃል በትንሹም በትልቁም። ከዛ ምንድነው ማረጋገጫ? የሚታይ ነገር የሚጨበጥ ነገር አይደለም። ይሄ ሼር እንዴት ነው ለሰውስ ማስረዳው የሚባል ነገር አለ። ስለዚህ ያ ሼር አንድም 5ም 10ም 100ም ሼር መኖራቸው እነዚህ ሰዎች እንዴት ነው የሚያውቁት? እሺ ትሬድ ኮንፈርሜሽን የሚባል ነገር አለ ከኛ የሚሰጥ። ቅድም እንዳልነው የመግዛታቸው ማረጋገጫ ማለት ነው። ቅድም እንዳልነው ይሄ ፊዚካሊ የሚታየው ነገር እንዲጠፋ ነው ሴንትራል ሴኩሪቲ ዲፖዚተር የተፈጠረው። የዚህ ሰናደ መዋለ ንዋዮች ግምጃ ቤት የሚባለው ነገር የተፈጠረው እነዚህ ፊዚካሊ በፊት ይታዩ የነበረው ነገሮች እንዲጠፉ ነው። ሲጠፉ ፖሊስ ጣቢያ ሄደን አመልክተን ይሄ ሰርተፍኬት ጠፍቶብኛል እንትኑ ተብሎ ምናምን ብዙ ነገር ነበር። የመሰረቅ የመጥፋት እንትኖች ሪስኮች ነበሩት። ይሄን ሁሉ ሪስክ ነው ያጠፋው። ኤሌክትሮኒካሊ የዛ ካምፓኒ ባለቤት መሆኔን የሚገልጽ ትሬድ ኮንፈርሜሽን የምትባል የምትወጣ ከሲስተም የምትወጣ እንትን አለች። ያዛ ትሬድ ኮንፈርሜሽን ላይ የገዙ ሴኩሪቲ ብዛት፣ በምን ያህል ዋጋ እንደገዙ፣ የኛ ኮሚሽን፣ የኢሲኤምኤ የሰርቪሱን ወይም ደግሞ ይሄን ማርኬቱን ፕሮቫይድ ያደረገልን ኢሲኤክስ ኮሚሽን፣ የኢሲኤምኤ የሚወስደው ኮሚሽኖች በግልጽ የተቀመጡበት ትሬድ ኮንፈርሜሽን ፕሮቫይድ እናደርጋለን። ሶ እሱን እኛ አቬል እናደርጋለን ማለት ነው። ኢቭን ፊዚካል በሆነው መልኩ ማለት ነው። እዛ ላይ ማተመተን እናቀርባላቸው ይሆናል ማለት ነው። ስለዚህ ያ ማረጋገጫቸው ይሆናል። ፕላስ ደግሞ ቅድም እንዳልነው ይሄ ማርኬት ሬጉሌት የሚደረግ ነው፣ መርሳት የለብንም። ኢሲኤምኤ እና ኢሲኤክስ አይናቸውን ተክለው የሚከታተሉት ማርኬት ነው። ስለዚህ እዛ ላይ የምናደርገውን ትራንዛክሽን አንድ ኮንፊደንስ የሚሰጡን እነሱ ናቸው ማለት ነው ከምንይዘው ወረቀት ውጭ። እነዚህ ባለስልጣናት ወይም ደግሞ ሬጉላቶሪስ
በየጊዜው እየመጡ ይከታተሉናል። በየጊዜው የምንሰራውን ስራ ያያሉ። ሳምፕል ወስደው ኦዲት ያደርጉናል። ኢንስፔክሽኖች ይመጣሉ። ብዙ ነገሮች አሉት። ሶ ያንን ሁሉ የሚያደርጉት ኢንቨስተር ኮንፊደንስ ለመፍጠር። እኛ ላይሰንስ ስንሰጥ እነዚህ ነገሮች ሁሉ አሟልተዋል ብለን አይተን ነው። ብሮከሬጅ ላይሰንስ ስንሰጥ እነዚህ ነገሮች ሁሉ አሟልተዋል ብለን አይተን ነው። ለካምፓኒው ለኔም ላይሰንስ ሲሰጡኝ ማለት ነው። የትምህርት ዝግጅቴንም ከወንጀል ነፃ መሆኔንም ኢቭን ምንም አይነት ከገንዘብ ንክኪ ጋርና ከስርቆት ጋር በተገናኘ ምንም አይነት ሪከርድ የሌለበት ነው። ሶ እነዚህን ሁሉ ነገሮች ወደ ኋላ ባክግራውንድ ቼክ የሚያደርጉት እዚህ ማርኬት ላይ የሚደረጉ ትራንዛክሽኖች ሁሉ ተአማኝነት እንዲኖራቸውና አስተማማኝነታቸው እንዲጨምር ኮንፊደንስ ለመፍጠር ነው ማለት ነው። በጣም ጥሩ። ሌላው ደግሞ የተነሳልን ጥያቄ እንግዲህ የምትሰጧቸው ኮንፈርሜሽን ቅድም እንዳልከው የግዢ ወይም የሽያጭ ማረጋገጫ አለ እናንተ የምትሰጧቸው ወረቀት ነገር። ለምሳሌ አንድ ሰው ሼር የሆነ ቦታ ገዝቷል። ስለዚህ ያ ሼር ደግሞ የሚታይ የሚጨበጥ ነገር አይደለም። በእርግጥ ማረጋገጫ እናንተ ሰጣችሁታል። ያ ማረጋገጫ ቢጠፋና ሰውየው በሆነ አጋጣሚ ህይወቱ ቢያልፍ እንዴት ነው ሌሎቹ ሰዎች ወራሾቹና ከሱ ጋር የሚገናኙ ሰዎች ይሄ ሰው ይሄን ያክል ሼር ነበረው ሊኖረው ይችላል፣ ያ ደግሞ ለኔ ሊተላለፍልኝ ይችላል የሚለው በምን ማረጋገጫ ነው የሚረጋገጠው? እሱም በተመለከተ ሼር ትራንስፈርንና ጊፍትን በተመለከተ ይህንን ስራ የሚሰራው የሴንትራል ሴኩሪቲ ዲፖዚተሩ ነው እና በኢሹሩ መካከል የሚደረግ ነው። እንዳልነው ቅድም ይሄ ማረጋገጫ በሚጠፋበት ጊዜ ድጋሚ ጀነሬት የምናደርግበት መንገድ አለ። ስለዚህ ጀነሬት እናደርግላቸዋለን ማለት ነው። በሱ ስጋት አይገባም። ቅድም እንዳልነው ግን የዚህ ከሞት ጋርና ከውርስ ጋር በተገናኘ በፍርድ ቤት የሚደረጉ ፕሮሰስ እንዳለ ሆኖ ከኢሹሮችና ከሲኤስዲ ጋር የሚደረጉ የስራ ሂደቶች ይኖራሉ ማለት ነው። ዳይሬክትሊ በእኛ በኩል በንግድ ሽያጭ እንደተደረገ በእኛ በኩል የሚያልፍ ነገር አይደለም። ስለዚህ የግምጃ ቤቱ በተመለከተ ያንን ሊያስተዳድርላቸው ይችላል። እንዳልከው የፍርድ ቤት ለምሳሌ ኢሹሮች አሉ። ለምሳሌ ኢሹሮች አሉ አይደል? የዚህ ምንድነው ሼር ካምፓኒዎች እነዛ ሼር ካምፓኒዎች ያንን ሼር ለዛኛው ሰዎች ለማስተላለፍ የሆነ ባክግራውንድ ያስፈልጋቸዋል። አንዱ የፍርድ ቤት ውሳኔ እነዛ ሰዎች ወራሽ ለመሆናቸው ማረጋገጫ የሚል ፈርስት ዲግሪ የሚባል ወራንቶች አሉ አይደል? እነሱ ማለት ነው። ኢቭን ጊፍትም ሲባል አሁን ለምሳሌ ይሄ ማርኬት አንዱ እንትን ያደረገው ኮሬክሽን የሰጠው ነገር ምንድነው? በፊት ሰዎች በውጪ ይደራደሩና መተው በጊፍት መልክ ላንተ ትራንስፈር ያደርጋሉ። ያ የመንግስትን ታክስ መንግስት ከዛ ማግኘት ያለበትን ጥቅም ያሳጣ ነበር። ሶስቱን ሁሉ ሬጉሌት አድርጓል ማለት ነው። አንድ ሰው በጊፍት ማስተላለፍ ከፈለገ አንድን እንትን በመንግስት የሚከፈል የካፒታል ጌን ታክስን ከፍሎ የታክስ ክሊራንሱን ይዞ መጥቶ እኛ ጋር የሚፎላ ፎርም አለ። ያላቸውን ሪሌሽንሺፕ የሚገልጽ ዶክመንቶችን ከሰጠን እሱን አያይዘን ለሲኤስዲ እንልካለን። ሲኤስዲ ትራንስፈሩን ይሰራል ማለት ነው። ሌላው እስከዛሬ ከመጣንበት አመጣጥ የትሬድ የሼር ሽያጭ እንዲሁ የዕቃ ሽያጭና ግዢ በመነሳት ሰዎች አንድ የሚያነሱ ጥያቄ ለምሳሌ እኔ የነበረኝ ሼር ባለፈው 1000 ብር ገዝቼ አሁን 1500 ብር ሸጬ ሊሆን ይችላል። በመሃል ትርፍ ሊኖር ይችላል። ትርፍ ላይ ደግሞ ታክስ አለ። በፊት አንድ ነገር ለመሸጥና ለመግዛት ታክስ ክሊራንስ አምጣት ይባላል እና ያ ታክስ ክሊራንስ የማምጣት ፕሮሰስ ራሱ በጣም ረጅም ፕሮሰስ ነው። በአሁኑ በአዲሱ ስርዓት ገዝተው የሚሸጡ በተለይ የሚሸጡ ሰዎች የሚከፍሉትን ታክስ እናንተ ናችሁ አንድል የምታረጉት? ሰውየው አንድል ማድረግ አለበት? ያ የሚያጓትተው ነገር አለ? እስኪ ትንሽ ለአድማጮቻችን በጣም ተመልካቾቻችን በደንብ ስለጠየቁ እናብራራላችሁ። ከረንትሊ አሁን ባለው ሁኔታ እኛ ታክስ እየሰበሰብን አይደለም። ከካፒታል ጌን ታክስን በተመለከተ ማለት ነው። አንድ ሰው ለአንድ ሰው ሲያስተላልፍ በፊት የከፈለበት ዋጋ አለ። እሱ ላይ ዳይሬክቲቭ የሚለው ምንድነው 30% ኢንፍሌሽን እናስብና የተረፈው ያገኛትን ከዛ ካገኛት ላይ 15% የካፒታል ጌን ታክስ ለመንግስት መክፈል አለበት ይላል። ከረንትሊ ማግኘት አሁን ለምሳሌ እሱን ካልኩሌት ለማድረግ አንዱ የሚያስፈልገን ሂስቶሪካል የሆነ የዛ ሼር ቫልዩ ዳቱ ከረንትሊ አሁን እኛ እሱ ስለሌለን እሱን እየሰበሰብን አይደለም። ግን ማርኬቱ ኢሴክስም ኢሲኤምኤ እና ገቢዎችን በተመለከተ እየተሰራበት ያለ አሰራር አለ
ወይም ደግሞ መንገድ አለ። እሱ ወደ ለፐብሊኩ አቬል በሚሆንበት ጊዜ በዛ አሰራር መሰረት እንሄዳለን ማለት። አሁን ግን ክሊር የሆነ ነገር ግን የለም። ስለዚህ አሁን አንድ የሚሸጥ ሰው ወደ ታክስ ክሊራንስ ምናምን መሄድ የለበትም፣ መሸጥ ይችላል። ታክሱም በሌላ መልኩ ነው የሚስተናገደው። ከረንትሊ እኛ እየሰበሰብን አይደለም። ኦኬ፣ እኛ እየሰበሰብን አይደለም፣ ግን አንድ ሰው ሊያብል አይደለም ማለት ግን አይደለም። እሱ ማለት አይደለም ግን የታክስ ክሊራንስ የመጠበቅ ምክንያቱም ይሄን የምለው ምንድነው መሸጥ ያሰቡ ሰዎች አይ ታክስ ክሊራንስ ስለሚያስፈልግ ይሄ ነገር ይጓትብኛል ብለው እንዳይተው መሸጥ ከፈለጉ መጣው መሸጥ ይችላሉ። የታክሱ በህጉ መሰረት ይስተናገዳል እንጂ የታክስ ክሊራንስ አሁን እጃቸው ላይ ያለ መኖሩ ያንን ፕሮሰስ ያጓትተው። ምክንያቱም ታክሱ የሚስተናገድበት የራሱ መንገድ ስላለው እዚህ ጋር ዲስከስ ላናደርገው እንችላለን። መንገድ ስላለው ያ ግን የሼር መሸጥ ፕሮሰሱን እንደማያጓትትባቸው ልንነግራቸው እንችላለን። yes አሁን ላይ እንደዛ ነው ያለው። የአሰራር ግን ከታክስ ነፃ ያደርጋቸዋል ማለት አይደለም። እነዛ ሰዎች ሊያብል ናቸው። አንዱ ፋይዳ ኢንተግሬት ካደረገው እንትን መካከል አንዱ ከገቢዎች ጋር ይመስለኛልና እነዚህ ሰዎች ከዕዳ ነፃ ያደርጋቸውም፣ ግን እኛ ለመሰብሰብ ግን የምንቸገርበት ሁኔታዎች አሉ። ይሄንን ኦሬዲ ለኢሲኤክስም ለኢሲኤምም እንዲሁም ለገቢዎችም እንትን አድርገናል። ወርክ አራውንድ እየሰሩበት ያሉበት ነገሮች አሉ። ክሊር ያልሆነ ነገር ስለሆነ ለሚዲያ ለማቅረብ አንችልም። እኛ ቢያንስ ማናገር የምንችለው የምናውቀውን ነገር ያ ፕሮሰስ አሁን የሚያጓትት ነገር አይደለም ብለን መናገር እንችላለን። ኤግዛክትሊ እሱን ማለት እንችላለን። ይሄ የካፒታል ጌን ታክስ ለሽያጭና ለእንትን አሁን ባሪየር እየሆነ አይደለም። አያጓትተውም። መንግስት በሚያስተናግድበት መንገድ ያስተናግደዋል። አሁን ግን መሸጥ የሚፈልጉ ሰዎች ደላሎች ጋር መጥተው ብሮከሮች ጋር እንደናንተ መጥተው አስታውቀው በህጉ በጠበቀ መልኩ መሸጥ ይችላል። ኤግዛክትሊ የሚያግዳቸው ነገር አይኖርም። በጣም ጥሩ። ሌላው ብዙ ሰዎች እንግዲህ እኛ ሀገር ሼር ሲባል የተለመደው ነገር ብዙዎቻችን የለመድነው ሼር እንገዛለን ከዛ በየአመቱ ዲቪደንድ እናገኛለን የምትል ነገር ነበረች። አንድ ያው እናንተም በደንብ ስለምታውቁት የሼር አንደኛው ጥቅሙ ሁሌ ሼር የሚያስገኘው ጥቅም ከትርፍ መካፈል ብቻ ሳይሆን በገዛበትና በሸጠበት መካከል እንደ ገበያው አሁን ለምሳሌ ቤት ሰዎች የሚገዙት ለመኖር የሚገዛለ አይ ይሄ ቤት ደግሞ የዛሬ 2 አመት ዋጋው ሊጨምርልኝ ይችላል ብሎም የሚገዛለ። ሼርም እንደዛው ነው አይደል? የሼር ሁለት አይነት ጥቅሞች አሉት። አንደኛ ካምፓኒው ያ ሼር የገዙበት ካምፓኒ ሲያተርፍ ከትርፉ የመካፈል፣ ከዛ በተጨማሪ ግን ከትርፉ ተጨማሪ ደግሞ ገበያው ላይ እየጨመረ እንደሚሄድ ያ ደግሞ ተጨማሪ አድቫንቴጅ ወይም ጥቅም እንደሆነ ልንነግራቸውም እንችላለን። yes አንድ ሰው የካምፓኒ ባለቤት ሲሆን ሁለት አይነት ጥቅሞች አሉት። አንደኛው አሁን እንደርሶ እንዳሉት ያ ሼር በካፒታል ገበያው ላይ ያደገ በሄደ ቁጥር እጁ ላይ ያለው መጀመሪያ ኢንቨስት ያደረገው ሼር ገበያ ላይ ወጥቶ ቢሸጠው የሚሸጥበትን ዋጋ ከፍ ያደረገው ያ ጌን ነው። አንደኛው እሱ ነው። ሁለተኛው ደግሞ የዛ ሼር ባለቤት በመሆኑ ከካምፓኒው ትርፍ የሚያገኝበት መንገድ አለ ማለት ነው። አንዱ እንደማወዳደሪያ ልንጠቀመው የምንችለው እሱ ነው። አንድ ሼር ላይ ኢንቨስት አድርገን ኢንቨስት ያደረኩትን ብር በምን ያህል ጊዜ መልሼ ሰብስባለሁ ነው። እንደው እንደ ኤክስፒሪየንስ ይሆን ዘንድ ላይክ በሚዲያዎች ላይ የምናያቸው እንደ አሜሪካ ላይ እንደ ሻርክ ታንክስ የሚባል ፕሮግራም አለ። ድራጎን ዴን ደግሞ በእንግሊዝ ውስጥ የሚደረግ ፕሮግራም አለ። እነዛ ፕሮግራሞች ላይ ኢንቨስት የሚያደርጉ ሰዎች አይታችሁ ከሆነ ብራቸውን አስቀምጠው እዚህ ጋር አዳዲስ ፕሮዳክቶችን ይዘው የሚመጡ ሰዎች ኢንቨስትመንት እንትና ምንድነው ያላቸውን ፕሮዳክት ያስተዋውቃሉ፣ ብዙ ነገር ያደርጋሉ። አንዱ የሚጠይቁት ጥያቄ ምንድነው በምን ያህል ጊዜ አንተ ጋር ያስገባውትን ብር በምን ያህል ጊዜ መልሳለሁ የሚለው እና ለማወዳደሪያ ምክንያት የሚሆነው እሱ ነው። ከዛ ውጭ የሚታዩ ብዙ ነገሮች ይኖራሉ። አንድ ሼር ላይ ኢንቨስት ለማድረግ ያለበት የካምፓኒው አቋም፣ የማኔጅመንቱ የብቃት፣ የውሳኔ እንትን ከዚህ ቤት የነበረው ታሪክ፣ የዲቪደንድ አሰጣጥ ሂደቱ እያልን ብዙ ነገሮችን መጥቀስ እንችላለን ማለት ነው። ስለዚህ አንድ ሰው ኢንቨስት ሲያደርግ ብዙ ጥቅሞችን ነው አብሮ የሚያገኘው ማለት ነው። ሜንሊ ሁለት ነገሮችን ያገኛል። አንደኛው ከካፒታሉ በሚያድግበት ጊዜ የሼር ዋጋ በሄደ ቁጥር ያኛው ጌን ነው። ሁለተኛው ደግሞ ዲቪደንድ ተካፋይ ይሆናል። ሶስተኛና መጨረሻ ምን ሊያገኝ ይችላል? ያ ካምፓኒ ራይት ኢሹ በሚያደርግበት ጊዜ ቅድሚያ የመግዛት መብት ያገኛል።
ልክ ነው። ያ ሼር ሆልደር ቅድሚያ የማግኘት መብት ያገኛል። ኢሲኤምኤ በሚሰጠው ዳይሬክቲቭ ደግሞ ከገበያው በቀነሰ ዋጋ ነው ቅድሚያ እንዲያገኝ የሚደረገው ማለት ነው። ባለቤት መሆን የኛው አንደኛው ጥቅሙ ነው። ሌላው ሰዎች የሚጠይቁት ጥያቄ እንግዲህ አክሲዮን ለመግዛት የመረጡት ብሮከር ጋር ወይም የመረጡት ደላላ ጋር ይሄዳሉ። ደላሉ ያስተናግዳቸዋል። ከዛ በኋላ የህይወት ዘመን ግንኙነት ራሱ ሊኖራቸው ይችላል፣ ለመግዛት የመሸጥ እና ደላሎች የእኛን ጥቅም የሚያስከብሩበት ሁኔታ አለ ወይ ብለው ይጠይቃሉ። እኛም ተጠይቀናል ይህንን ጠይቁልን ተብለንና የአክሲዮን ደላሎች የደንበኞቻቸውን ጥቅም እንዴት ሊያስጠብቁ ይችላሉ? አንደኛው ቅድም እንዳልኩት ከራሳቸው ጥቅም እንደ ሩል ቡኩም ላይ የተቀመጠው ምንድነው የክላየንታቸውን ጥቅም ማስቀደም መቻል። ኢቭን ዲል ሊኖር ይችላል፣ ትልቅ ዲል እና የምናገኝበት ገንዘብ ትልቅ ሊሆን ይችላል። እዚህ ጋር ትንሽ በር ማገኝበትን ኦርደር ትቼ እዛኛው ላይ የምሮጥ ከሆነ ያ የራሴን ጥቅም አስቀደምኩ ማለት ነው። እንደዚህ አይነት ነገሮችን እንድናደርግ ሩል ቡኩም አያዘንም፣ መብቱም የለንም። ሶ የፈርስት ኢን ፈርስት የክላይንትን ኢንተረስት በሚያስጠብቅ መልኩ ነው ገበያ ላይ እንድንወጣ የምንታዘዘው። ኦርደር ኤክስኪዩት በምናደርግበትም ጊዜ፣ ኦርደር በምንቀበልበትም ጊዜ፣ ከኛ ያለውን ነገር በምንሰጥበትም ጊዜ መጀመሪያ ላይ ኢንቴንሽናችን ራሱ መቀመጥ ያለበት ክላይንት ፈርስት የሚለውን ነው ማለት ነው። የክላይንት ኢንተረስቱ ምንድን ነው? ቅድም እንዳልነው እያንዳንዱ ኢንቨስተር ክላይንት የራሱ የሆነ ኦብጀክቲቭ አለው ኢንቨስት የሚያደርግበት። ያንን ኦብጀክቲቭ ሚት የሚያደርግበትን መንገድ መፈለግ ነው የኛ ስራ እንጂ እንዳልኩት ነው ሬጉሌትድ የሚደረግ እንትን ነው። እኛ ትሬድ በምናደርግበት ቮሊዩም ልክ ነው የኛን ኮሚሽን እያገኘን የምንሄደው። ስለዚህ የነሱ ትሬድ ማድረግ ለኛ ጥቅም እንጂ ጉዳት አይደለም። ሶ የእከሌን አስቀድሜ የእከሌን በማደርግበት ጊዜ የማገኘው ምንም ጥቅም የለም። ከሁለቱም የማገኘው አንድ አይነት ኮሚሽን ስለዚህ የሁለቱንም ኢንተረስት በሚያስጠብቅ መልኩ ገበያ ላይ መውጣት አለብን ማለት ነው። ትሬድ ኤክስኪዩሽን ብዙ ጊዜ የሚገጥመው ነገር ትሬድ ኤክስኪዩሽን ላይ ነው። ትሬድ ኤክስኪዩት በምናደርግበት ጊዜ ኢንተረስት የራሳችን ኢንተረስት ሳይሆን የክላይንቱን ኢንተረስት አስቀድመን ኤክስኪዩት እንድናደርግ ኤክስኪዩት የምናደርግበትም ኦርደር ኢሚዲየትሊ እንዲሆን ኢቨን ታይም እና ዴትን ራሱ እንድናስቀምጥ ያዛል። ስለዚህ ኢንተረስታቸውን የምንጠብቀው በዚህ ነው። ማርኬቱ ላይ ቤስት የሚባለውን ፕራይስ እንዲያገኙ በማድረግ ማለት ነው። በጣም ጥሩ። ስለዚህ ለምሳሌ ቅድም ፕሮፕራይተሪ ትሬዲንግ እንዳልከው ለምሳሌ እናንተ ደላላም በደላላነትም ታገለግላላችሁ፣ የራሳችሁንም ገንዘብ እዛ ላይ ልታውሉ ትችላላችሁ። ሁለቱንም ማድረግ ትችላላችሁ እና እንደው አድማጮቻችን ተመልካቾች በደንብ እንዲገባቸው ለምሳሌ እናንተ አንድ ዲል መግዛት ብትፈልጉና ደንበኛችሁ ግዙልን ቢላችሁ እና ያ የተፈለገው ነገር ለምሳሌ የአንድ ባንክ ሼር ትንሽ ወረድ ብሎ አትራክቲቭ ቢሆን በጣም አጓጉ ቢሆን ደንበኛችሁም ማዟቸዋል፣ የራሳችሁም ገንዘብ አለ። በዚህ ጊዜ የምታስቀድሙት ደንበኛውን ነው እንጂ የመጀመሪያ ራሳችን ይሄንን ጥሩ አጋጣሚ እንጠቀምና የተረፈውን ለደንበኛችን እንስጥ አትሉ። አንዱ የኢሲኤምኤ እንትን ምንድነው ፕሮፕራይተሪ ትሬዲንግ ከክላይንት ትሬዲንግ መለያየት አለበት ይላል። ምክንያቱም አሁን እንዳልነው ኮንፍሊክት ኦፍ ኢንተረስት ስለሚፈጥር ማለት ነው። እዚህ ጋር ሁለቱንም ኦርደር ይዤ ማስተናገድ ስለማልችል ፕሮፕራይተሪ ትሬዲንግ የሚያደርገው ሰው ለብቻ ነው ከኔ ጋር ይገናኛል። በእርግጥ አዋሽ ካፒታል እስካሁን ድረስ ፕሮፕራይተሪ ትሬዲንግ የለውም። ግን ፕሮፕራይተሪ ትሬዲንግ ያላቸው ደግሞ ሊኖሩ ይችላሉ አሉ እናውቃቸው። በነዛም ቢኬድ በህጉ መሰረት ከሄድን ማለት ነው። በህጉ መሰረት ከሄድን ፕሮፕራይተሪ ትሬዲንግ እና የክላይንት ትሬዲንግ የተለያየ ቱ ዊንግስ ናቸው ማለት ኢቨን አንድ ዲፓርትመንት ውስጥ መቀመጥ አይችሉም፣ የተለያዩ ናቸው። ግን ኢንተረስት በተመለከተ ግን እነዚህ አይነት ኦርደሮች በሚመጡበት ጊዜ ፍሮንት ራነር ይባላል። የፕሮፕ ትሬዲንግን በምናስቀድምበት ጊዜ የአንድ ክላይንትን ኢንተረስት እያሳጣን ስለሆነ ይሄ በጣም ከፍተኛ የሆነ የሬጉላቶሪ ወይም ደግሞ የኮሬክቲቭ እንትን ያመጣብናል። በጣም ጥሩ። አሁን ይሄ ትልቅ ግልጽ መሆን ያለበት ነገር ነው። ለምሳሌ አንድ ደንበኛችሁ ይሄ ሼር አለኝ ይሄን ሼር ትሸጡልኛላችሁ፣ ይሄን ያክል ሲደርስ ለምሳሌ 1200 ብር የነበረ ሼር 1500 ብር ሲደርስ ሽጡልኝ ብሎ ትእዛዝ ከሰጣችሁ እንግዲህ በደንብ አደገ ማለት ነው እና
የራሳችሁ ገንዘብ ደግሞ ቢኖር የዛ ብሮከር ዲለር የራሱ ገንዘብ ቢኖር እንግዲህ ይሄ አጓጉ ነገር ሲመጣ ያንተ ይቆይ መጀመሪያ በዚህ ነገር እኛንን መጠቀም ያለብን አንልም። መጀመሪያ እንዲያውም እንኳን እንደዚህ ለማለት ራሱ የሚያበቃን ሲስተምም የለም። ሁለቱ በራሳችን ገንዘብ ለመግዛትና ለመሸጥ የሚያስችለን ነገር የራሳችን ገንዘብ ለዚህ የመደብነው ካለ የተለየ ሰው የተለየ ዲፓርትመንት ነው የሚያደርገው ያስፈልጋል። ኢቭን ላይሰንሱ ሲሰጥ አንዱ የሚታየው ሪኳየርመንት እሱ ነው። የኦርጋናይዜሽናል ስትራክቸር አንዱ የምናቀርበው ነገር ነው። ኦርጋናይዜሽናል ስትራክቸር ላይ ኢቭን ሪሰርችን ሲሰጡን አንድ እንትን ያሉት ምንድነው ሪሰርች በምንም አይነት ሁኔታ ከኮርፖሬት አድቫይዘሪ ቲም ጋር ለዛ የሚሆን ሪሰርችን መገናኘት የለባቸውም ብሎ ስትሪክትሊ ሬጉሌት አድርገውታል። ሲሰጡን ፍቃድ አንዱ የሚያዩት እሱ ነው። ኢቭን የተቀመጥንበትን ቢሮ ጭምር አንድ ላይሰንስ ከተሰጠ በኋላ በሌላው ቦታ የምናውቀው ላይሰንስ ከተሰጠ በኋላ ምንም አይነት ነገር አያስፈልግም፣ ቀጥታ ወደ ስራ መግባት። ኢሲኤምኤ እና ኢሲኤክስ ግን ላይሰንስ ወይም ደግሞ ሜምበርሺፕ ከሰጡ በኋላ ኦን ሳይት ኦፕሬሽናል ላይሰንስ ድጋሚ ይሰጣሉ። ኦን ሳይት ቪዚት ካደረጉ በኋላ ኢሲኤምኤም ኢሲኤክስም ማለት ነው። ኦን ሳይት ቪዚት ላይ አንዱ የሚያዩት ምንድነው እነዚህ ሬጉሌሽኖች ወይም ደግሞ በሬጉሌሽኑ የተቀመጡ እንትኖች ለዛ የሚሆን ስፔስ እና ቦታ ስትራክቸር አላቸው የሚለው ነው። አንደውም አንድ የፕሮክሬሽን ፈርም የኛን የቤት ውስጥ ዲዛይን ስኬቹን አድርገው ሄደው ያውቃሉና የትሬዲንግ እና የኮርፖሬት አድቫይዘሪ ቲም ያለበትን ቦታ ራሱ ኢቭን አይተው የተለያየ ቦታ አድርገው ነው እንድናደርግ ነው የሚፈልጉትና በዛም ደግሞ ኦን ሳይት የሆነ ቪዚት ያደርጋሉ ማለት ነው። ስለዚህ በጣም ስትሪክት ሬጉሌትድ የሆነ ማርኬት ውስጥ እንዳለን ተመልካቾቻችን እንዲያውቁ አለባቸው። ኢቭን የምንቀመጥበትን ወንበር ስትራክቸራችን የካምፓኒ ስትራክቸራችንን ሁላ ገቨርን አድርገው አይተው ነው ላይሰንስ የሚሰጡን። እሱ ብቻ አይደለም ኦፕሬሽናሊ ሬዲ መሆናችንንም አይተው ጭምር ነው የሚሰጡን ማለት ነው። ስለዚህ ተመልካቾቻችን እኛን የሚንሰሙ ሰዎች ይሄ ሁሉ ጥበቃ ኢንቨስተሮች ወይም ሼር የሚገዙ ሰዎች ይደረግላቸዋል። ጥበቃ ሲባል እንዲሁ በወረቀት ብቻ ሳይሆን ያሰራራችሁ ያቀማመጣችሁ ስራ እንዴት እንደምትሰሩ ሁሉ በትክክል ተነግራችሁ ያን ጠብቃችሁ ነው የምትሰሩ። ያ ሁሉም የሚደረገው ዓላማው ምንድነው? የጥቅም ግጭትን ለመከላከል የደንበኞችን ጥቅም ለማስቀደም እና ለማስጠበቅ። ኤግዛክትሊ አሁን ኢሲኤም የሚያወጣው የትሬዲንግ ፖሊሲ አለ፣ የትሬዲንግ ዳይሬክቲቭ አለ። እንደኔ ኢሲኤክስ ደግሞ ያወጣው ሩል ቡኮች አለ፣ የትሬዲንግ ሩል ቡክ። እኔ ጋር ሜምበር ከሆናችሁ አንዱ ማክበር ያለባችሁ ትሬድ የምታደርጉት እኔ ባስቀመጥኩት ሩል ቡክ ነው። ህጉን ማክበር አክብራችሁ ነው እንጂ እንደፈለጋችሁ ያለበዛ ሜምበርሺፓችን ይታገዳል። ሜምበርሺፓችን ታገደ ማለት አንድ ኢሲኤክስ ላይ ነው ያለን ገበያ የትም ቦታ የምንሄድበት መንገድ የለም ማለት ነው። ሜምበርሺፕ ራሱ መታገድ ራሱ ሬድ ፍላግ ነው፣ ጥሩ አይደለም። ስለዚህ እነዚህ ሩል ቡኮች አሉ። ኤክስኪዩሽንን በተመለከተ ኦርደር ሪሲቭን በተመለከተ የክላይንት ኦንቦርዲንግን በተመለከተ የነዚህ ሁሉ ዳታ የሚቀመጡበትን በተመለከተ የውስጥ ፖሊሲያችን የትሬዲንግ ፖሊሲያችን እነሱ ያስቀመጡት ፖሊሲ አለ። እዛ ፖሊሲ ላይ ደግሞ የኛ የራሳችን ሬጉሌት የምንደረግበት ደግሞ ራሳችን ያስቀመጥነው ፖሊሲ አለ የምንመራበት። እሱን ሁላ ሰተን አይተውት አስተካክሉ ብለው አጽድቀውልን ነው ወደ ስራ መንገባው። ይሄ ሁሉ ነገር የሚደረገው ለምንድን ነው? ማንም ሰው አምጥቶ እዚህ የተረፈውን ብር አይደለም እየከሰከሰ ያለው ካለው ላይ ነው ኢንቨስት የሚያደርገው። ይሄ ኢንቨስት የሚደረግበት ማርኬት ሬጉሌትድ የሆነና ኢንቨስተርን ኮንፊደንስ የሚሰጥ መሆን አለበት የሚል አላማ ስላላቸው ነው። እኛም ደግሞ ይህንን ኢምብሬስ እናደርጋለን። አንድ ሰው ወደኛ ሲመጣ ጊዜውን ዌስት እንዳደረገ ገንዘቡን እንዲሰማው አንፈልግም። ስለዚህ ያሉትን ኦፖርቹኒቲዎች ሁሉ ተጠቅመን ቤስት ፕራይስ ቤስት አገልግሎት እንዲያገኝ እናደርጋለን ማለት ነው። እንደሚታወቀው አሁን ባለው ሁኔታ የትሬዲንግ ማርኬት ውስጥ ትልቁ ሚና ይዞ ያለው አዋሽ ባንክ ነው፣ አዋሽ ካፒታል ነው። በብዙ ትሬድ የሚደረገው አዋሽ ባንክ ነው። ትሬዲንጉን ላይ ደግሞ ሊድ ነው የተሳተፈ ያለው አንዱ አዋሽ ካፒታል ነው። አዋሽ ካፒታል ብዙ ትሬዲንጎችን አድርጓል። ትሬዲንግ ቮሊዩሙ በጣም ትልቅ ነው፣ በብዛትም በእንትንም ጭምር በቮሊዩሙ በገንዘብም ጭምር ማለት ነው። በኢሲኤምኤ መረጃን ሄደን ማየት እንችላለን። ከ90% በላይ የሚሆኑ የትሬዲንግ እንትኖች እስካሁን ድረስ በአዋሽ ካፒታል በኩል ያለፉ ናቸው እና ይህን የምንለው ምንድን ነው? ፕሮቫይድ የምናደርጋቸው ብዙ ነገሮች ስላሉ ነው። ይህንን ደግሞ የፈጠረው ምንድን ነው? ኮንፊደንሱ ነው። እነዚህ ሬጉሌሽኖች ናቸው። እነዚህ ኢንቨስተሮች በእኛ በኩል ትሬድ ማድረግ አይችሉም ነበረ።
በአንድ ቀን ላይክ በዚህ ባለፉት 3-4 ወራት ውስጥ ወደ 300 ምናምን ሺህ የሚሆኑ ሴኩሪቲዎችን ትሬድ አድርገናል። ከ1 ቢሊዮን በላይ የሆነ ገንዘብ አገበያይተናል በዚህ ማርኬት ላይ። ይሄ ትረስት የፈጠረው ነው። ባለፈው በነበረው የዚህ የክላይንት የኢንቨስተር ኤክስፖ ላይ ማየታችሁት ከሆነ አንዱ ሲገለጽ የነበረው ማርኬቱ እያደገበት ያለበት ትሬንድ የሚያሳየው ምንድነው የክላይንቶች ምንድነው በማርኬቱ ላይ ያለው ኮንፊደንስ እየጨመረ መሆኑ። ሌሎችም በዚህ ማርኬት ላይ መሳተፍ የሚፈልጉ ሰዎች ምንለው ምንድነው ኢቨን ኤክስኪዩት ከተደረጉ ወይም ደግሞ በዚህ ማርኬት ከተሳተፉ ሰዎች ኤክስፒሪየንስ መውሰድ ይቻላል፣ ያላቸውን ቴስቲሞኒ መውሰድ ይቻላል። ምንም አይነት ሀስል የምንም አይነት ላይክ ኢንቨስት ለማድረግ የሚያስቸግሩ ነገሮች ሳይኖሩ ኢንቨስት ለማድረግ የተመቻቹ የቴክኖሎጂም የሰው ኃይልም የሰርቪስ ፕሮቫይደሮችም የሬጉሌተሮችም እንትኖች አሉ። የተዘጋጀ ሜዳው ክፍት ነው ማለት ነው። አሁን ከኛ የሚጠበቀው ኢንቨስት ማድረግ፣ ሼሮቻችንን አንጥተን መሸጥ፣ በፊት ያልነበሩ ነገሮች ማለት ነው። አንድ ሰው ኢቭን ሼር ላይ ኢንቨስት ለማድረግ እኮ የሚሸጥበት ቦታ ስለማያውቅ የት ሄጄ እሸጠዋለሁ ብር ይዞብኝ ይቆያል፣ እኔ በአመት ይሄን ያህል ከማገኝ እኔ እዚህ እንዲያርግ ይሄን አላገኝም ብሎ ብዙ ሰው እንደ ኢንቨስትመንት አማራጭ ያለ ማየት ነገር ነበር። አሁን ግን ያን ሼር ከገዛን በኋላ ቶሎ ሊኩዊድ የምናደርግበት ማርኬት ተፈጥሮልናል። ይሄ ማርኬት ያለንን ሼር ወስደን ቫልዩ ላይክ እኛ ቫልዩ በመናደርገው መሰረት የምንሸጥበት ማርኬቱ ደግሞ ያረከው ቫልዩ ልክ አይደለም ብሎ እኛን የሚወቅስበት ይሄ ገበያ መር የሆነ የፕራይሲንግ ስርዓት ተፈጥሯል። ስለዚህ በዛ መሰረት መነገድና ሼሮቻችንን መሻሻጥ እንችላለን። አዎ አሁን እዚህ ጋር የደላሎች ምና እንዲያውም በፊት ቅድም እንዳልከው ሰው ሼር ልግዛ አልግዛ ይላል። አንደኛው የማይገዛበት ምክንያት ገንዘብ ቢይዝብኝስ፣ ገንዘቡን ብፈልገውስ፣ ለሆነ ነገር ብፈልገውስ ይላል። አሁን ግን ትልቁ ችግር ደግሞ የታወቀ ገበያ ስለሌለ ዋጋ ሊወርድብኝ ይችላል፣ ለኔ ብለው ዋጋውን ዝቅ ሊያደርጉብኝ ይችላል። እንደዚህ አይነት ነገር ነበር። አሁን የታወቁ ላይሰንስ የተሰጣቸው ደላሎች አሉ። ደላሎች ማርኬትም አለ እንጂ ገበያ አለ። ልክ ነው። አሁን እኔ የማወጣው ሼር ያወጣለው የሚል በዛ በኩል የሚገምት ባየር አለ፣ በዛ በኩል ደግሞ ኢንቨስት ለማድረግ ፈቃደኛ ሆነ ማለት ነው። አይታችሁት ከሆነ አሁን ለምሳሌ እንደ አንድ ላይክ ፐብሊክ ስለሆነ የቴሌን ሼር ብናይ መጀመሪያ ሲነሳበት የነበረው ትሬድ ሲደረግበት የነበረውና አሁን ያለበትን ደግሞ ይኸው በጣም የተለያየ ነው። ያንን የፈጠረው ምንድነው? በገበያ መር ስለሆነ አንድ ሰው 350 ብር አንድ የቴሌን ሼር ገዛለሁ ብሎ ያስገባ ሰው መግዛት የሚፈልግ ሌላ ሰው ይመጣል። 355 ብር ባረጋውን ያልጎዳም ብሎ ያስገባል። አንድ ሰው ደግሞ ይመጣል 355 ብርማ አይሆንም እኔ ከዚህ በላይ በሄድበትም አልጎዳም ብሎ ያስገባል። እያለ አሁን እንደምናየው ከ400 አልፏል። ያንን የፈጠረው ምንድነው? ገበያው አንድ ሰው እንደምናውቀው ላይክ አንድ እቃ ወርዝ ያደርጋል ብሎ የሚያስበውን ነገር ነው የሚያወጣው። አንዳንድ ጊዜ ያው በተለያየ ቦታ ላይ የተለያየ ማርኬት ፕራይስ እናያለናል። ለምሳሌ ሰዎች መርካቶ ሄደው የሚገዙ አሉ፣ ቦሌ ሄደው የሚገዙ አሉ። የተለያየ የሆነ የራሳቸውን ባክግራውንድ የተለያየ ምክንያት ይኖራቸዋል፣ ግን ፕራይሲንጉ የተለያየ ነው። ለዛ ደግሞ ፕራይስ ለሰጡት ፕራይስ ደግሞ የሚሰጡት ምክንያት አለ። አሁን ሴልሶችን ሄዳችሁ ስታዩ ይሄ እንደዚህ ነው፣ ኳሊቲው እንደዚህ ነው፣ ከአሜሪካ የመጣ ነው፣ እንትን ነው፣ ኢምፖርትድ ነው፣ እንደዚህ ነው፣ ኳሊቲው ወርልድሊ 3ኛ ብራንድ ነው፣ 4ኛ ብራንድ ነው እያሉ ይነግሩናል። ያ ለምታወጡት ገንዘብ ቫልዩ የምታደርጉትን ቫልዩ የምናደርገውን ነገር እያነገሩን ነው። ያ ሰው ያንን ቫልዩ ያደርጋል፣ ያ ሰው ደግሞ ሌላኛው ሰው ደግሞ ሌላ ቫልዩ የሚያደርገው ነገር አለ። ይሄንን ሼር ላይ አምጥቶ በማርኬት እንዲጠቀሙ ማድረግ ማለት ነው። አንድ ሰው የቴሌን ሼር 400 ወርዝ ያደርጋል የሚል ይኖራል፣ 350 ወርዝ ያደርጋል የሚል ይኖራል። አይታችሁት ከሆነ ቫሪየስ የሆነ ማርኬት ፕራይስ አለ እዛ ላይ። ያ ሁሉ ሰው ራሱ ወርዝ ያደርጋል ብሎ ያስቀመጠውን ትሬድ ነው ያስገባው። ይሄንን የፈጠረው ደግሞ የማርኬት ነው። ስለዚህ ሬጉሌት ይደረጋል። አዎ በእኛ በራሳችን መንገድ ነው የምንሳተፈው። አዎ የምንጠየቀው ነገር ትንሽ ነው። አዎ ትልቅ ደግሞ እውቀትም አይጠይቅም። ትልቅ እውቀት ነው። አሁን ብዙ ሰዎች አይ በቃ ስለ ፋይናንስ
ጥልቅ እውቀት ያስፈልገኛል ሼር ለመግዛት ምናምን ብለው የሚያፈገፍጉ ይኖራሉ። በእውቀታቸው በኤክስፖዠራቸው ልክ ገለጻ ይካሄድላቸዋል። ገለጻ ስለሚደረግላቸው ያን የተወሰነ ነገር ቢያውቁ ስለ ማርኬቱ ቁጥር ምንድነው፣ የት ላይ ነው የተሸጠው፣ አሁን የሆነ ኢንፎርሜሽን ቢኖራቸው ይመከራል። ግን ያን ያክል ጥልቅ የሆነ የፋይናንስ እውቀት አይጠበቅባቸውም። ያላቸውን ገንዘብ ይዘው እናንተ ጋር መጣው ያንን መሰረታዊ የሚባለውን ዶክመንት ሰጠው መግዛት መሸጥ ይችላሉ። ኤግዛክትሊ ፕሮቫይድ ይደረጋል። ፐብሊክሊ አሁን አንዱ ኢንቨስተር ፕሮቴክሽን የሚሰራበት ቅድም እንዳልነው ፕሮስፔክተስ ነው። ፕሮስፔክተስ ዋይዛዌ ለህዝብ ነው ይፋ የሚደረገው። የሆነ አካል ይዞት የሚቆየው አይደለም። በፊት ማንም ካምፓኒ ዲስክሎዝ እንዲደረግ ላይክ አይገደድም ነበር። አሁን ግን ፐብሊክ ካምፓኒ የሆነ ሰው ያለውን ኢንፎርሜሽን ዲስክሎዝ እንዲያደርግ ይጠበቃል። አብሶ ሊስትድ የሆኑ ደግሞ በደዛው። ስለዚህ ሊስትድ የሆኑ ካምፓኒዎች ፐርፎርማንሳቸው ምን ያህል ነው የሚለው ምን አይነት ነው የሚለው ላይክ አሁን ለምሳሌ ጁን ላይ ይዘጋሉ ብዙ የፋይናንሻል ተቋማቶች። ጁን ላይ ሲዘጉ ሊስትድ የሆኑ ካምፓኒዎች ፐብሊክሊ ይፋ ያደርጋሉ ያሉበትን ነገር። ሶ ኢንፎርሜሽን ጋዘር ማድረግ ይቻላል ማለት ነው። ባይሮች ያንን አይተው ያዋጣል ብለው የሚሉትን ገበያ ላይ ማስቀመጥ ይችላሉ ማለት ነው። አሁን እንዳልነው አባይም ተጨምሯል። የአባይን ፐርፎርማንስ ፕሮስፔክተሱ ባለፈው ወጥቶ ነበረ። ፐርፎርማንሱን አይተው እዛ ላይ ደግሞ ዊሊንግ ሆነው ለመግዛት የመጡ ሰዎች አሉ። ስለዚህ እነዚህ ይሄን የሚያሳየን ምንድነው በፊት ኢንፎርሜሽኑም ስላልነበረን በሰሚ ነው የምንሰማው። ይሄ ካምፓኒ እኮ ያዋጣል ብሎ ያለን አንድ የሊቪንግ ቴስቲሞኒ ወይም ደግሞ ቴስቲሞኒ ሰምተን ነው የምንመጣው። ስለዚህ ያዋጣል የሚለን ሰው ካላገኘንና አንተን ካላለን ይሄ ኢንፎርሜሽን የተደበቀው ትንሽ ሰዎች ጋር ወይ ደግሞ ያለው ትንሽ ሰዎች ጋር ስለሆነ እነዛ ሰዎች ይተቀሙ ይላሉ፣ ሌላው አይተቀም። አሁን ግን ፐብሊክሊ ነው የሚታየው። ያላቸው ፕሮስፔክተስ ጥናታቸው ፐብሊክሊ ነው ያወጣው፣ ፐብሊሽ የሚደረገው። ኤቭሪባዲ ኢንተርኔት ላይ ገብቶ ማግኘት ይችላል። ያንን አይቶ ያዋጣኛል አያዋጣኝም፣ ፕራይሲንጉ ተወዷል ወይ አይሆንም፣ ይሄ ደግሞ እኔ በዚህ መግዛት ፈልጋለሁ ብሎ የሚያስገባም ይኖራል። እንዳልኳችሁ ነዋይ የሚባል አፕ አለ። አሁን አንዱ ኤስኤክስ ከሰራው ኢንክሉዥን ፋይናንሻል ኢንክሉዥን አንዱ በክፍለ ሀገርም ቤትም ቦታ ላሉ ሰዎች ነዋይን እንደ አንድ ቱል እንዲጠቀሙት ከስልካቸው ላይ ሆነው ገበያውን መከታተል ይችላሉ። በምን የገቡ ኦርደር ዝርዝሮችን ሁሉ ያሳያናል። የገቡ ኦርደር ዝርዝሮች በምን ያህል ኤክስኪዩት እየተደረገ ነው፣ ላስት ኤክስኪዩሽን በምን ያህል ብር ነው የሚለው እዛ ላይ ገብቶ ሳይወጥ አይተው ከሆነ ወደ ታች ላይ በቀይ መስመር የሻጮች በቀይ ከለር በአረንጓዴ ደግሞ የገዢዎች ዝርዝር ይታያል። በጣም ዲፈረንት የሆኑ ቫልዩዎች እናያለን እዛ ጋር ፕራይሲንጎች። ያ ከክላይንቱ ያስገባው ኦርደር ነው። ስለዚህ እንደፈለግን የምናስገባበት እንደፈለግን ስንል ያው አንዱ ካፒታል ማርኬት ሬጉሌት የሚደረግበት አንዱ ምንድነው ዛሬ ተነስተን የአንዱን ሼር ፕራይስ ተነስተን 2,000 ብር ሲሰጥ የነበረውን 10,000 ብር አድርጌ መሸጥ አልችልም። ሰርኪዩት ብሬከር የሚባል አሁን ለምሳሌ ልክ ካፒታል ኢሴክስ ወይም ደግሞ ኢትዮጵያን ሴኩሪቲ ኤክስቼንጅ ከሚመራበት አንዱ ህጉ ምንድነው አንድ ሼር አቨሬጅ ዛሬ ሲሸጥበት ከነበረው ፕራይስ ነገ የሚከፈትበት ወይም ደግሞ ነገ የምናስገባው ፕራይስ 20% ከፍ ማለት ወይም ዝቅ ማለት ነው ያለበት እንጂ ተነስተን ዛሬ ሲሸጥ የነበረው አንለስ አዘርዋይዝ something surprise የሆነ ነገር ካልመጣ በስተቀር ተነስተን ሌላ ፕራይስ መስጠት አንችልም። ሶ ይሄም አንዱ ሬጉሌት የምናደርግበት መንገድ ነው። ዝም እየተነስቼ ይሄ አሁን ለምሳሌ አንዳንድ ኢሹወሮች ፌክ የሆነ ትራንዛክሽን ፈጥረው ሼራቸው ከፍ ሊያደርጉ የሚችሉበት ሁኔታ አለ። እሱን ሬጉሌት ለማድረግ ይሄኛው ሰርኪዩት ብሬከር አንዱ ይረዳናል። ስለዚህ እነዚህ ሁሉ ሬጉሌሽኖች አሉት። ከዛ ደግሞ ቅድም እንዳልኩት የነዋይን አፕ ደግሞ በመጠቀም ይሄንን የገበያ መረጃ በየጊዜው ማግኘት ይችላሉ። ዳውንሎድ ማድረግ ይችላሉ፣ መያዝ ይችላሉ። በምን ያህል ሲሸጥ ነበር፣ በምን ያህል ሲገዛ ነበር፣ ምን ያህል ኦርደሮች አሉ፣ ምን ያህል ባስገባ ይሄንን ቢድ ማሸነፍ ይችላል ብሎ ማሰብ ይችላሉ። ይሄ ሁሉ ግልጽና ፐብሊክ የሆነ መረጃ ነው ማለት ነው። ለካምፓኒዎቹም ስለ ማርኬቱም ጭምር ማርኬቱ ግልጽ ከሆነ የካምፓኒዎቹ ኢንፎርሜሽን ግልጽ ከሆነ ኢንቨስተር ኢንቨስት ለማድረግ የሚችለውበትን ኢንፎርሜሽን አገኘ ማለት ነው። አንድ ኢንቨስተር ተነስቶ ኢንቨስት ለሚያደርግበት ካምፓኒ ኢንፎርሜሽን ባይኖረው ሮንግ የሆነ ዲሲዥን ሊወስድ ይችላል። አሁን ግን ካምፓኒው ምን ያህል ትርፋማ እንደሆነ ኮርፖሬት ገቨርናንሱ፣ የስትራክቸሩ፣ ቦርድ ኦፍ ዳይሬክተርስ እንደገና ደግሞ ሰፓሬት የሆነ የሌጋል ፈርም አስተያየቶችን ሁሉ ይዞ ይወጣል።
እነዚህን ያያል። በዚህ በኩል ደግሞ ማርኬቱ ሲሸጥበት የነበረውን ዋጋ ያያል። አይቶ ነው ይሄ ሼር በዚህ በቋል ያዋጣኛል ብሎ በሚለው ማርኬት ውስጥ ይገባል ማለት ነው። ስለዚህ የተገደበ ነገር አይኖርም፣ ለመጠንም የለው። ቅድም እንዳልነው 1 ሼር መግዛት ይችላል፣ 100 ሼር መግዛት ይችላል፣ 10 ሼር መግዛት ይችላል ማለት ነው። የባለቤትነት መብቱ የተጠበቀ ነው ማለት ነው። በጣም ጥሩ። ስለዚህ መግዛት ወይም መሸጥ የሚፈልጉ ሰዎች አንደኛ የመግዛትና የመሸጥ ዋጋው የተደበቀ ነገር አይደለም፣ በዝርዝር ማየት ይችላሉ። ስለዚህ አይተው የሚገቡበት ነገር ነው። አሁን ብዙ ጊዜ አንዳንድ እቃ መግዛት ስንፈልግ በደንብ ማታወቅ ሲመስልህ ነጋዴዎቹ ከፍ ያደርጉታል ወይ ዝቅ ያደርጉታል። አይ ይሄ ሰው የማያውቃል ሲሉ ደግሞ ትክክለኛው ሊሸጡልህ ይችላሉ። ያ አይነት ውዝግብ የለበትም። ለሁሉም ሰው ኢቭን ገዥና ሻጭ ያልሆነም ማንኛውም ተራውም ሰው ገብቶ የሚያይበት አፕሊኬሽን በእያንዳንዳችን ስልክ ላይ አለ። ያን ዳውንሎድ አድርገን ዋጋውን መሸጫ እንደ መሸጫ የተመዘገቡ በዚህ እንሸጣለን ያሉ ሰዎችም አሉ፣ በዚህ እንገዛለን ያሉ ሰዎች አሉ። ስለዚህ ያው ያንን አይተን እኛ በሚያዋጣን መግዛት እና መሸጥ እንችላለን። ኤግዛክትሊ። አሁን ይሄ ኢንፎርሜሽን አንድ ሰው ጋር ቢሆን ብለን እናስብ። ለምሳሌ እኔ ገዢ አለኝ እና ማርኬት ባይኖረን እኔ ገዢ ኖሮኝ ገዢ ሜቢ እንበልና በ1 ሼር በ1 ሺህ ብር ገዛለሁ ብሎ ሊሆን ይችላል። እኔ ግን ይሄ ሰውዬ እና ሻጩን የማገናኘው እኔ ብቻ ስለሆንኩኝ መሀል ላይ የገዢውን ቫልዩንና የሻጩን ቫልዩ ማቀው ነኝ። ለዚህኛው ሌላ ኢንፎርሜሽን ለዚህኛው ሌላ ኢንፎርሜሽን ነግሬ እኔ የማገኘውን ጥቅም ከፍ ማድረግ እችላለሁ። ሌላ ነገሮች ላይ እንደምናየው ማለት ነው። ለምሳሌ 1 ሺህ ብር የሚገዛውን ሰውዬ ነው የሚሸጠው ሰውዬ 1500 ብሏል። በጣም በቃ እንደምታየው ገበያ የለም ምንም የለም ምናምን ብዬ እለዋለሁ። በዚህ በኩል ደግሞ የሚሸጠውን ሰውዬ አይደለም 1 ሺህ ብር ነው የምገዛው እንደውም 800 ብር ብሎ እኔ ያስማምቼው ነው ምናምን ነገር ብዬ አወራለሁ። በመሀል ማግኘት ማርጂን ይኖረኛል ማለት ነው። ገብቶሃል? ይሄ እንዳይሆን ግን ይሄ ነገር ፐብሊክ ነው፣ ዋጋው በግልጽ ይታያል። ኢንፎርሜሽን ኢዝ አንዱ እንትን እዚህ ኪ ፋክተር እዚህ ኢንዱስትሪ ላይ ማለት ነው፣ የትሬዲንግ ኢንዱስትሪ ላይ ይሄ ኢንፎርሜሽን እኔ ጋር ብቻ ቢሆን ኖሮ አይ ዊል ቢ ዘ አፐር ሃንድ ይኖረኝ ነበረ። ስለዚህ ገዢውንም ላይ የምፈልገውን ነገር መጫን እችላለሁ፣ ሻጩም ላይ የምፈልገውን ነገር መጫን እችላለሁ። አሁን ግን ማርኬት ነው። ሰዎች ገበያ ላይ አይተው ሄደው ለ2000 ምናምን የተሸጠ ነው 1000 ምናምን የተሸጠ ነው 300 ብር የተሸጠ ነው ይሉና መጣው በዚህ ሽጥልኝ ይሉኛል። ከዛ ማርኬቱን እናይና በዚህ ያለ አውሽ ትፈልጋላችሁ አንጡ ኦርደራቸውን ሰሚት እናደርግና ኤክስኪዩት ይደረጋል ማለት ነው። ያንን ግን ባያዩ እና ኢንፎርሜሽኑ እኔ ጋር ብቻ ቢሆን ኖሮ እኔ እንደፈለኩ ዲሲቭ ላደርገው ይችላል ነበር። ያንን የቀረፈው አንዱ ማርኬቱ ማለት ነው። በጣም እንዲያውም አሁን ገበያ ላይ ደስፐሬት ባየር ደስፐሬት ሴለር የሚባል ነገር አለ። እንደዛ አይነት ቅድም የገለጽካቸው ነገሮች ባይኖሩ ለምሳሌ እኔ የአንዱን ባንክ ሼር 1500 ብር ገዝቼ ሊሆን ይችላል። ነገ የሆነ በጣም ትልቅ ችግር ቢደርስብኝ ችግሬን በማየት ምናልባት እዛ ሊስት የተደረገ መሸጥ የምችለው 1400 ብር እያልኩ 1000 ብር ሊሽጠው አልልም። ምክንያቱም ያ ኢንፎርሜሽን ባይኖር ይሄን ገንዘብ በጣም ፈልገዋለሁ በ1000 ብር ቢሆን ሽጥልኝ በተገኘው የሚባል ነገር አለ። ኤግዛክትሊ በተገኘው ሲባል ሰው 1500 ብር ገዢ እያለ በ1000 ብር ሊሸጥልኝ ይችላል። ይሄ ግን የሚደረግበት አጋጣሚ የለም። ምክንያቱም ዋጋዎቹ በግልጽ አሉ። አንተ ደግሞ እንደሰው 1500 ብር እየተሸጠ በ1000 ብር በወደቀ ዋጋ አትሸጥም። ያ በግልጽ የተቀመጠ ነገር ነውና ያን ያክል ጥበቃም ማርኬቱ ራሱ ገበያው ያደርጋል ማለት ነው። ያንን ሊስት ማየታችን እኔ እንደ ሻጭ ገበያው ላይ ያሉ ገዢዎች በምን ያህል ዋጋ የኔን ሼር ለመግዛት ፈቃደኛ እንደሆኑ አውቃለሁ ማለት ነው፣ ማንም ሰው ሳያስፈልገኝ። ስለዚህ ይሄድና ኦርደር ሰጣለሁ ማለት ነው። ኖ ገበያ ላይ ይሄን ያህል ለመሸጥ ለመግዛት ኦርደር ያደርጋል፣ በቃ የኔን ሼር በዚህ ሽጥልኝ ብዬ እላለሁ ማለት ነው። ያንን ውሳኔ የሚሰጠው እኔ ነኝ። በእኔ ሼር ላይ ብሮከሩም ምንም ማንም መብት የለውም። የእኔ ሼር ቫልዩን ዋርዝ የሚያደርገውን ቫልዩ ማውቀው እኔ ስለሆንኩ ማለት ነው። ስለዚህ ይሄንን እድል ሰጥቶናል ማለት ነው ካፒታል ማርኬቱ፣ ለኛም ለኢንቨስተሩም ለኢሹሩም ማለት ነው። በጣም ጥሩ ፕሮግራማችን ያጠቃልልን ስለሆነ እንግዲህ ጥሩ ልምድ ያው ስቶክ ኤክስቼንጁ ከተጀመረ ይሄ ማርኬቱ ራሱ ከተጀመረ ትንሽ ጊዜው ነው፣ ግን ቢሆንም በትንሽ ጊዜ ጥሩ ግብይት እየተካሄደ ነው። ያው ባለፈው ሳምንት ምን አንብቤ ያለው በአንድ ሳምንት ውስጥ 1 ቢሊዮን የሚደርስ ራሱ ትራንዛክሽን፣ ይሄ መስማታችን ራሱ በጣም ትልቅ ነገር ነው። ይሄ የአክሲዮን ገበያ ፎርማል በሆነ መልኩ በተለይ ሻጮችም ገዢዎችም ጥቅማቸው በተጠበቀ መልኩ
እና ማንንም በማያጨበረብርበት መልኩ እየተካሄደ መሆኑ እና እያደገ መሆኑ ትልቅ ተስፋ ይሰጠናል። በጣም ስለዚህ ለገዢዎች ወይም ለሻጮች ምን ትመክራለህ? በመጨረሻ ደረጃ ይሄ በጣም ጥሩ የሆነ ኢንቨስትመንት፣ በተለይ ኢንቨስትመንት ደግሞ በጣም ትልቅ ገንዘብ የሚፈልግ ሳይሆን ከዕለት ፍጆታችን የተረፈውን ማንኛውንም ገንዘብ ኢንቨስት ልናደርግበት የምንችል አጋጣሚ ስለሆነ ምን ትመክራቸዋለህ? ምን ትላቸዋለህ? ጀነራሊ ለሁሉም ሰው የምመክረው ጠጋ ብለው ኢንፎርሜሽኖችን በዚህ ዙሪያ ያሉትን ነገሮች ያንብቡ፣ ይወቁ፣ ይምጡ። እናንተ መጥቶ እኛ ጋር ይምጡ። ዛሬ እንደውም በጣም ደስ የሚል አንድ እንትን ነበርና በጣም በግሩፕ ሆነው ነው የመጡት ልጆቹ ዳር ያንግ ምናምን፣ ግን ስለ ካፒታል ማርኬት ማወቅ እንፈልጋለን ነው ጥያቄያቸው። ካፒታል ማርኬት እንዴት መሳተፍ እንችላለን? ምን አይነት እድሎች አሉት? ከዛ በኋላ ደግሞ ምን ማድረግ አለብን? አሁን ስናወራ እንደነበረው ብዙ ሰው የኛውም የለም የት እንሂድ የሚሉትን ሁሉ ፕሮቫይድ እናደርጋለን እኛ። ሰዎች ኤክስፕሎር ያደርጉት ይሄን ነገር፣ ይምጡ፣ ይጎብኙን። አድራሻችን እዛ ብሔራዊ አካባቢ ኢሴክሱ ወይም ደግሞ ኢትዮጵያን ሴኩሪቲ ኤክስቼንጅ ያለበት የናይል ህንፃ 16ኛ ፎቅ ላይ ነው የምንገኘው። በራችን ለሁላቸውም ክፍት ነው። ይምጡ፣ ይጎብኙን። በጣም ብዙ ኤክስፕሎር የሚደረግ ፖቴንሻል ያለው ማርኬት ነው። ስለዚህ ሰዎች ኢቭን ገንዘብ እንኳን ባያዘጋጁ መጥቶ ኢንፎርሜሽን መጠየቅ ይችላሉ። እንደውም ብዙ አሁን የምናየው ነገር ምንድነው፣ ብዙ ለትራንዛክሽን የሚመጡ ሰዎች አሉ። ላይክ በአንዳንድ የኢንቨስትመንት ባንኮችም አይታችሁ ከሆነ በሶሻል ሚዲያቸው የአዋሽን ሊስቲንግ፣ የአባይን ሊስቲንግ፣ የቴሌ ሊስቲንግን ተከትሎ የመጣ መነቃቃት አለ በማርኬቱ ላይ። ይሄ መነቃቃት መቀጠል አለበት። በሶሻል ሚዲያቸው ላይ ያጋሩት ነገር አለ። ያ ምንድነው እየፈጠረ ያለው? በዛ በኢንቨስተር በኩል ሊስት እንዲደረጉ እናበረታታለን። አንድ እሱ ነው። በዚህ በኢንቨስተር በኩል ደግሞ መተው ኢንፎርሜሽን የመጠየቅ መብትም አላቸው። ገንዘብ ኖሯቸው ምን ላይ ላውለው፣ የትኛውን ሼር ልግዛ ለሚሉ ሁሉ መፍትሄ ሊሰጥ የሚችል ማርኬት ተከፍቶላል። ስለዚህ ይምጡ የሚል መልእክትን ነው ማስተላለፍ እንፈልገው። በጣም ጥሩ። ይሄ በጣም ደስ የሚል ነገር ነው። በተለይ አነስ ያለ ገንዘብ ነው ያለኝ እኔማ አይቀበሉኝም በሄድ የሚል ሰው መኖር የለበትም። እንኳን ትንሽ ገንዘብ ምንም ገንዘብ ሳይይዙም ኢንፎርሜሽን ለመስማት ራሱ መምጣት ይችላሉ። መጥተው ኢንፎርሜሽኑን ሰብስበው ከዛ በኋላ ሲመቻቸው ደግሞ አካውንት ከፍተው እናንተ ጋር መግዛት መሸጥ ይችላሉ። በራችሁ ለሁሉም ሰው ክፍት ነው። ኢቨን ሴኩሪቲዎች ላይ ብቻ ሳይሆን ትሬዠሪ ቢል አለ። ትሬዠሪ ቢል ላይ መሳተፍ ይችላሉ ከ5,000 ብር ጀምሮ። ስለዚህ ማንኛውም ሰው አሁን ድሮ የግምጃ ቤት ሰነድ ሲባል መንግስት ትልልቅ ባንኮች ምናምን ነበር። አሁን ግን የግምጃ ቤት ሰነድ ራሱ መግዛት ይችላሉ። ከመንግስትም ማበደር ይችላሉ ማለት ነው። በ28 ቀን፣ በ92 ቀን፣ በ182 ቀን፣ በ364 ቀን የሚመለስ ማለት ነው። የሚመለስ የግምጃ ቤት ሰነድ ገዝተው ኢንቨስት ማድረግ ይችላሉ ማለት ነው። እዚህ ላይ እንዲያውም ቅድም ያልከውን በደንብ እናብራራው። የግምጃ ቤት ሰነድ ሲባል ለመንግስት ማበደር ማለት ነው። ስለዚህ ለመንግስት ተራው ሰው ያለውን ገንዘብ ለመንግስት አበድሮ ኢንተረስት ማግኘት ይችላል። በጣም እንደውም ሪስክ ፍሪ የሚባል ኢንቨስትመንት ነው። በዓለማችን ላይ ደግሞ ሪስክ ፍሪ ምክንያቱም መንግስት ነው። የትም ሀገር መንግስት ስለሆነ ፕራይቬት ምናምን ቢሆን ምናልባት ቢከስር ምናምን ይባላል። መንግስት ግን ሁሌም ስለሚኖር ለመንግስት አበድረው የሚገባቸውን ኢንተረስት ወይም ወለድ ማግኘት ይችላሉ። በእናንተ በኩል ይሄንን ማድረግ ይችላሉ፣ መሳተፍ ይችላሉ። ኦክሽን ነው። እዛ ላይ የሚደረጉት ነገሮች ምንድናቸው? እኛ ጋር መተው ፎርም ይሞላሉ። ፌስ ቫልዩ ወይም ደግሞ ኢንቨስት የሚያደርጉትን ቫልዩ ይነግሩናል። ከዛ በኋላ ኢንተረስቱንም ጭምር ማለት ነው። እኛ ጋር መተው ሲያገኙ ምንድነው ከዚህ በፊት የተደረጉ የትሬዠሪ ቢል የግምጃ ቤት ሰነድ ግብይቶችንና የእያንዳንዱ ቴነር የተዘጋበትን የኢንተረስት ሬት ኢንፎርሜሽን እና ተሰጧቸዋላችሁ። ምን ማለት ነው? እናንተ ጋር ሲመጡ ከዚህ በፊት የግምጃ ቤት ሰነዶች በዚህ ኢንተረስት ተሽጠዋል፣ በዚህ መሰረት መወሰን ትችላላችሁ። ኦፕሽኖችን እናስቀምጣለን። ለምሳሌ ተነስተው የማይሆን ኢንተረስት ሬት አስቀምጠው እንትን ነው ቢድ ነው። ስለዚህ ኦክሽን ስለሆነ ማለት ነው ኦክሽኑ ላይ እንዳይከስሩ እኛ ኢንፎርሜሽኖችን ፕሮቫይድ እናደርጋለን። ይሄ ደግሞ
ጥሩ አጋጣሚ ነው። ሌላ አጋጣሚ ሴኩሪቲዎችን ብቻ ሳይሆን እነዚህ አይነት አጋጣሚዎችም አሉ። ስለዚህ ብዙ ኦፖርቹኒቲ ለብዙ ሰው ስለዚህ ይሄ ኤክስፕሎር ይምጡና ኤክስፕሎር ያድርጉ። ያ ዝግጁ ነን። በጣም እናመሰግናለን። ተመልካቾቻችን የዛሬው ዝግጅታችን በአክሲዮን ደላሎች ላይ ነበረ። ማንኛቸውም ደግሞ ከአሉት የአክሲዮን ደላሎች እና ኢንቨስትመንት ባንኮች አንዱ የሆነው የአዋሽ ካፒታል ማንም ሰው ሄዶ ኢንፎርሜሽን አግኝቶ አክሲዮኖችን መግዛት መሸጥ ይችላል። የአክሲዮን ግዢና ሽያጩ ፕሮሰስ በጣም ቀላል ነው ብለውናል አቶ ብሩክ። ሊተባበሯችሁ ሊያግዟችሁ ይችላሉ። በጣም እናመሰግናለን።